ሳሊት መምህርት ስንዱ ተስፋዬ። አንተ ደህና ነህ? እኔ በገዛ ቤቴ አንተ ደህና ነህ የሚለውን ለመስማት ነበር። አንዳንዴ ተገላቢጦሽ እናድርገው ብዬ ነው። ደህና ነህ ካለ ሁሉ ሰላም አለ። ትስቂያለሽ። መሳቅ ጥሩ ስለሆነ ነው። የቲክቶክ ስምሽ ብርቱ ሴት የሚል ነበረ። እውነትም ብርቱ ነሽ? ያበረታል። የሚያበረታ ስላለ እንበረታለን፣ ግድ ስለሆነ ማለት ነው። ብናለቅስም ትርጉም ስለሌለው በርታ ብለን ህይወትን ማለፍ ስላለብን እናልፋለን። እንደ ሀሳብ አንዳንዴ ሁልጊዜ ከማልቀስ በጸሎትም ሆነ በምንም ሸፈን ብለን አንዳንዴ ገበናችንን ወደ ውስጣችን ብናስበው ጥሩ ነው ብዬ ነው የማስበው። ምክንያቱም ቢለቀስ ለሌላ ሰው ትምህርት የማይሰጥ ከሆነ፣ ማይለወጥበት ሰው ማይታነጽበት ከሆነ እንባም አንዳንዴ የማይሆን ቦታ ላይ ሲፈስ ጥሩ አይደለም። እንዲሁ ፊትሽን ሳየው ግን ብዙ ህይወት ውጣ ውረዶች፣ ደስታን ማዘንን ያሳለፍሽ በብዙ ነገር የበሰልሽ ነሽ። ንግግርሽን ቀደም ብለን በተነጋገርነው እንትና ህይወት ላንቺ የትኛውን ገጽ ሰጠችሽ? ህይወት ለእኔ ሁለቱንም ሰጥታኛለች። አንደኛው በልጅ ስለባረከኝ ህይወት በልጅ የተባረኩ ስለሆንኩኝ ህይወት ለእኔ ጥሩ ናት። ሌላው ነገር ደግሞ ያው የአንድ ሳንቲም ሁለት ገጽታ አይደለ ይዘናቸው የምንጠቀምባቸው። ብርም እኮ የሆነ ነገር ልትገዛበት ስታስበው ሁለቱም ሌላ ገጽ ነው ያላቸው፣ አንድ አይነት የለም። ስለዚህ ደስታም ማዘንም በህይወቴ አልፏል። እንደው ለአንተ ልንገርክ ላጫውት። የትኛው ልጀምርልህ? የትኛው ይመቻል? በየትኛው? በደስታ ይሻላል ወይስ በሀዘኑ? ልሳቅ መጀመሪያ ስቀና ይሻላል? ልሳቅ ይሻላል። ልሳቅ እስኪ። እሺ፣ ሲጀመር ያው የህይወት ታሪኬን ብዙ ጊዜ አንዳንድ ቦታ ላይ ማውርቼዋለሁ፣ ብዙ ሰው ያውቀዋል። ሰዓሊ መምህርት ስንዱ ተስፋዬ ይባላለሁ። በወላይታ ሶዶ ላይ አባቴ የጅንአድ ሰራተኛ ነው። ከሀገር ሀገር እንግዲህ ተቀይሮ የሚሄድ አባት ነው የነበረኝ። ጅንአድ ማለት መኮረኒ፣ ፓስታ፣ ዘይት እና የመንግስት ሰራተኛ ነው። እና ይፋፋሽ እንዴ ፍፍት ጽድት እያደጉ እንግዲህ የታውቁታላችሁ መቼም የጅንአድ ሰራተኛ ልጆች ማለት ነው። እና ከአንድ ሀገር አንድ ሀገር ሲኬድ እንዴት ነው በአመት በአመት ነው የምንቀየረው። በአመት አመት ማለት ንግድ ባንክም እንደዛ ነበረ። ባንክ ሰራተኞችም በፊት ታስታውሱ ከሆነ እና ኖርማል ነው በቃ በአመት ደብዳቤ ሲመጣ አይቶ መሰደድ ኖርማል ነው። እና ድርጅቱ የራሱ ቤቱ ስላለው ምንም ችግር የለም። በቃ ልብስን ይዘህ ነው የምትሄደው። ምንም ውጣ ውረድ የለውም። ተከትለው ነው የምንሄደው። እኔ 14 ዓመቴ ላይ የራሴን የሆነ ነገር እንትን ማለት ፈለግኩኝ። ገንጠል ማለት ፈለግኩ በ14 ዓመት። እድሜ ለአማረ ክብረት እንግዲህ ትሰማኛለህ መቼ። አሁን ቀሲስ አማረ ክብረት ይባላል። ጌታ ባለው አማረ፣ ቀሲስ አማረ ክብረት ከሱ ጋር ነበር የምሰራው፣ ከቀሲስ አማረ ክብረት ጋር። ወዲያውኑ ነው አፈነገጥኩኝ። ያፈነገጥኩት ምንድነው? አንደኛ ስዕል በጣም ውድ ነበረ። ያኔ የ8ኛ ክፍል ተማሪ ነበርኩኝ። ወደ 8 እንዳለፍኩኝ ከሱ ጋር መስራት ጀመርኩኝ። በቃ ከቤት እየተራራቅን መጣን። ለምን? ከሱ ጋር መስራት ስለጀመርኩኝ። ከዛን አባቴ ወደ ሀገረ ማርያም ሲቀየር እኔ ከአማረ ጋር ወደ አዲስ አበባ መጣን። ሲምሲ አካባቢ ማለት ነው። በቃ እየሰራን ቆየን። ከዛ ደግሞ 2 ዓመት ቆየና አባቴ ያለበት ቦታ የተቀየረበት ቦታ ሄድኩኝ። ሲሄድ እዚህ የምተዋወቀው ሰው ነው። አጋጣሚ ለምን ቆምሽ በሚባል ግብ ተፈጠረና ያው ወደ ትዳር ገባሁ። አሁን ከላይ ማወራክ ለምንድነው ወደኋላው ብዙ ስለሚያስኬደኝ ነው እና ሰዓት እንዳልበላብን ነው። እና ያኔ የነበረው ኮንዲሽን አስታውሳለሁ። 16 ዓመቴ ነው። ለምን ከወንድ ጋር ታየሽ? ይሄ አምባገነን የሚባል ቤተሰብ ታውቃለህ? አምባገነን ናቸው ቤተሰቦች። በ16 ዓመትሽ አንቺስ ምን ትሰሪያለሽ ከወንድ? እንግዲህ ምን ታደርገዋለህ እንግዲህ ቶስ ተፈነዳላችሁ። ፈንድቼ ነበር መሰለኝ ዛኔ። አባቴ ላዳምጥ አልቻልኩም ምንም ነገር። በቃ አንዴ ስሜ ጠፍቷል፣ ተመልሼ አልገባም አልኩኝ።
ያው አባት ደግሞ በሴት ልጁ ቀልድ አያውቅም። ከ8 ልጅ እንዳይኑ ብለኝ ነበር። 8 ልጅ አለ ወንድሞቼ፣ እግዚአብሔር ይመስገን አሁን ሁሉም አሉ። ያውቁታል። በቃ ራሱን ሊያጠፋው ሞክሮ ያውቃል። መሳሪያም አውጥቶብኛል። ከዛ ተደብቆ በየሽንት ቤቱ በየሻወር ቤቱ ምናምን ራሱን ሊያጠፋው ሁላ ተገኝቷል። ምክንያቱም አባቴ በጣም ይወደኝ ነበረ። በጣም ዋጋ ከፈለ። ስለዚህ በዚህ ምክንያት ደግሞ ያው ብዙ ዋጋ ከፍያለሁ። አባቴ በመቀየሙ ብዙ ዋጋ ከፍያለሁ። ለምን አልተረዳሁትም በሰዓቱ። አንዳንዴ ፋይሬጅ የሚባለው ነገር እኛን የሚጎዳን ወይ ደግሞ እኛ ከነሱ እኛን አይደለም የሚጎዳን ይመስለን እነሱን የጎዳን ይመስለንና እኛ ወደ ሌላ በዚ እንደዚህ ስል ደግሞ ባለቤቴ መጥፎ ባለቤት አይደለም የሰጠኝ፣ ጥሩ ባለቤት ነው የሰጠኝ። በአንዱ ክሶኛል፣ በአንዱ ደግሞ ትንሽ ኩርፊያ ላይ ወደ 11 ዓመት ግን ከአባቴ ጋር ጥሩ ነበር። 11 ዓመት አባት ሴት ልጅ እኮ አችልም ባባ እኔም ኃይሉ አለኝ እሱም ኃይለኛል። ይህም ብታምንም ባታምቅ ምንም አይነት ኮኔክሽን የለም። ቦርሳዬን ይዤ እሄዳለሁ፣ እንደ ባዳ ሰው ግብት እላለሁ። ሰላም ነው ብዬው ቦርሳዬን አስቀምጣለሁ፣ እነሳለሁ። ለምን በሰዓቱ የተናገረኝ ንግግር ያም ነበር። እንደ ቤተሰብ አይደለም የሚያወራኝ፣ እንደ ልጅ አይደለም የሚያወራኝ፣ ሆቶ ነው ስለነበረ አካባቢ የነበሩ ሰዎች ፖሊስ ይዘው መጥተው የሆነ እንትና ጭሶባት ነው ጤነኛ አይደለችም ተብዬ የሚያዳምጠኝ ሰው። አንዳንዴ እዚህ ጋር ትምህርት ነጥብ እንድትወስድ የምፈልገው ነገር ምንድነው? ማዳመጥ። ልጆች ምንድን ነው ብሎ ማዳመጥ። ያኔ ወይ አላገባም ይሆናል እኮ የሚሰማ ቤተሰብ ቢኖር። እሱ ሆት በሆነ ሰዓት ፖሊሶች ነበሩ። አገረ ማርያም ላይ ምናልባት ሊያስታውስ ይችላል ብዙ ሰው ይሄንን ታሪክ። አባቷን ክዳ ለወንድ ብላ ሁሉ ተብዬ ብዙ ነገር ተብዬ ነበር እና እችንማ ማጥፋት ነው ሁላ ተብዬ ነበር፣ መግደል ነው እችንማ። እኔም ደግሞ ትንሽ እናገራለሁ ተናጋሪ ነኝ መሰለኝ እና እንደኔ አይነት እንደገና ብትፈጠሩም አትወልዱም ያልኳቸው ወላጆች አሉ። ያውቁታል። ይመችሽ፣ ኮንፊደንስሽ ይመችው። እንደኔ አይነት ድጋሚ ብትፈጠር አትወልዱም ሁሉ ያልኳቸው ሰዎች አሉና ወላጅ ናቸው። እንዳንቺ አይነት ልጅ ቢኖረኝ ምናምን ሲሉ እኔ መልሼ ይሄንን የተናገርኳቸው ልጆች ሰዎች አሉ። እነሱም ደግሞ ባለስልጣን የሚባሉ ናቸው። እንደዚህ ሁሉ ብዬ ለሱ ብለው ነው እንጂ የዛኔ ወይ ይሾቱኝ ነበር። ንግግሩ ትንሽ ስለሚከብድ ማለት ነው። ኮንፊደንስ ኬት መጣ? አባቴ ነው ይሄንን የሚሰጠኝ። በራሱ ቃላ ራሱ የሚገርመው ነገር ስቲል አሁን ይሄንን ሳወራው ምናልባት ሼም ሊይዝ የሚችል ነገር ሴት ልጅ እንዴት እንዲያወራች ሊባል ይችላል። የሴቶች ንጽህና መጠበቂያ አባቴን ልኬው አስገዝቼዋለሁ። ኃይለኝነት ነው አይደለም? እና ኃይለኛ ሴት እግዚአብሔር በሚያውቀው በእውነት ነው የምልሽ፣ እኔ አይኗን አፍጣ ወንድ የምታወራ በእውነት ነው የምልሽ፣ እየጮች የምታወራ ኃይለኛ ሴት ህይወቷም ይበላሻል። ኃይለኛ ነሽ? ኃይለኛ አይደለሁም። አይደለሽ? ኖ ኃይለኝነት እኮ አይደለም፣ ግልጽነት ግን አለብኝ። በጣም የሚጎዳኝ በህይወቴ አሁን ግልጽነቴ ነው እየጎዳኝ ያለው ነገር። እውነት እንነጋገር ከተባለ ምን አድርጎኝ ሰው የማይፈልግሽ ቦታ አትገኝ ብሎ የሚመክረኝ አባት ነው ያለኝ። እንዴት እንዳሳደገኝ ከምነግር በላይ ሆቴል አብሮኝ ሄዶ እንደውም ማያውቁ ሰዎች ተቀይሮ የሄደበት ሀገር ላይ ሲያዩኝ አብረን አንድ አይነት ለብሰን ምናምን ሳይ ህፃን ልጅ የሆነ አግብቶ የሆነ ነገር እንትን የሚለኝ አይነት ነገር ነው። ለምን ረጅም ነኝ፣ ቁመቴ በጣም ረጅም ነው። እናገራለሁ ስለ በሚመለከተኝ ነገር መናገር ካለብኝ እስቲል አሁንም ቢሮ ገብቼ ማፍርበት ቢሮ የለም፣ አስፈጽሜ ነው የምወጣው። ሞገስ እግዚአብሔር ሞገስ ሰጥቶኛል እና ወደ መጨረሻው እሄድልሃለሁኝ እና ለምን ገብቼ መናገር ካለብኝ እናገራለሁ። የምናገራቸው ነገሮች ግን አሳማኝ የሆኑ ነገሮች መሆን አለባቸው። እንደ ሰው ስናስበው አንድ ሰው ምላስ የተሰጠው ለመሳደብ አይደለም፣ መጥፎ ነገር ለመዝራት አይደለም፣ ወይ ደግሞ ትውልድን ለመግደል አይደለም። ይሄ ምላስ ለመልካም ነገር ነው የተሰጠን። መልካም ነገር እንዘራበታለን። ግልጽና ግልጽ ነው የምናገረው። መቼም መምህር ሆኜ ይሄንን ነገር ሳላስተምር አላልፍም። አትንኪው፣ እሱን ርዕስ አትንኪው። እና ሳሊት መምህርት ስንዱ ተስፋዬ አቤት ያምራል። መምህርም ሆኖ ሳሊም ሆኖ መምህር ነው። አሁን ቅዱስ ሉቃስ በቤተ ክርስቲያናችን መምህር ነው፣ ሉቃስም ነው፣ አሜን ሳሊም ነውና እስቲ ስለ ልጅነትሽ ጀምረሽልኛል።
እኔ ማወቅ የምፈልገው ስለ ትምህርት ዝግጅትሽ። ጓደኞቼ ባይዜ ወደ ትምህርታችንን ጨርሰን ስለ ፕሪፕ ገብተን ስንወጣ ሁሉም የመረጠው ወደ ዶክተሬት ምናምን ሁሉም የመረጠው በአጠቃላይ ግን ሕክምና ላይ እንዳለ ጓደኞቼ የመረጡት። እኔ ክላስም ሆኜ እስቲል አሁንም ይህን እንትን የሚያዩ ሰዎች ያስታውሱታል። ክላስ አስተማሪው እያስተማረ እኔ የሚገባኝ ስዕል እየሳልኩ እጄ ስዕል ይስላል። 2-3 እንደውም የመቅደስ አባት መቅደስ ተወዛዋዧ ምናልባት ወላይታ ከተማ ላይ ታዋቂ የምትታወቅ ልጅ ናት። ፊዚክስ አስተማሪ ነበረ እና አጅሪት እየሰራሽ ነው ምናምን ይላል። ይገቡና እየሰራሽ ነው አዳምጠሻለሁ መልስ መልሽ ይሉኝ ነበር አስታውሳለሁ። ወፍ የለም ግን የሚገባኝ እውነት ለመናገር እየሳልኩ ነው። እነሳቸው እያስተማሩ እኔ ይሰራለሁ እና ብዙ ጊዜ ተባረሬ ነበረ። በትምህርቴም ጥሩ ስለነበርኩኝ ከክላስ ያስወጡኝ ነበር። ኋላ ላይ መሰረታዊ የሆነ በቃ የራሴ እንትን እንደሆነ ግብአት እንደሆነ እንዲገባኝ ማለት ነው ትምህርት የማደርገው ነገር እንደሆነ በቃ አመኑ። ልክ አስተምረው ሲወጡ መጨረሻ ላይ ደብተር እንደሚታረሙልኝ የኔን እጅ ይጠብቁ ነበረ። ወረቀቴን ያዩ ነበር ስዕሌን የሰራሁት። ከዛ በኋላ ግን ወደ ጥያቄ ክለመለስና ትምህርት ጓደኞች ያን ሲመርጡ እኔ ወደ ስዕሌ ነው የመረጥኩት። ስዕል የነፍስ ጥሬ ነው ብለሽ ታስቢያለሽ? ለዛ ነው ዋጋ የከፈልሽልኝ። በስዕል ውስጥ ብዙ ፈተና እንዳለ የቅርብ ሰዎች ይደክማል። በጣም ሌት ቀን ነው የሚሰራው። በጣም እሺ። መምህርትም ነሽ። የት ታስተምረሽ? ገርጂ ቦሌ ሆምስ አካባቢ ገርጂ ትኩረት ትምህርት ቤት የሚባል ትምህርት ቤት አስተምሬያለሁ 2 ዓመት ከምናምን። ቡልቡላም 2 ዓመት ከምናምን አስተምሬያለሁ። የገርጂውና የቡልቡላው የአንድ ሰው ትምህርት ቤት ስለነበረ በሳምንት ውስጥ ክፍለ ጊዜ ነበር። ትቀያየራላችሁ? እንቀያየራለን። በሳምንት 2 ቀን ቡልቡላ፣ 3ቱን ቀን ደግሞ ትኩረት አስተምር ነበር። ትኩረት ነው የሚባለው። ቦሌውም ስጋ ያለው ደግሞ እንቡት ትምህርት ቤት አሁን ፓስተር ዮናታን ጠቅልሎ የገዛው ትምህርት ቤት ነበረ እና 30 ዓመቱ ነው ትምህርት ቤቱ ባይዜ ሲያቆም ራሱ 30 ዓመቱ ላይ ያቆሙ እና ሁለቱም ትምህርት ቤቶች መቼም ራሴን እንትን ማለት ሳይሆን የማይታወቅ ትምህርት ቤት እኔ ስገባ ያው እድሌ ሆኖ ነው መሰለኝ የዋንጫ ተሸላሚ ነው ሁለቱም ትምህርት ቤት ይሆን። ምን ላይ ነበር የምታስተምሪው? እኔ ወደ ውጭ ማብቃት ነበረ። ሰዓሊያንን ማብቃት ወደ ውጭ መላክ ስኮላር ላይ ላኪ ልካለው እያበቁ ነው ቤተሰቦቼ እርግጠኛ ነኝ ብዙዎቹም የሚያቆኝ ወላጆች አሉ። ባለፈው አንድ ላይ ተገናኝተን መምህርት ሲሉሽ እኔ ማቀሽ የዛሬ 3 ዓመት ምናምን ነውና ይሄ ነገር ሰደዋል እንዴት ማስተማሩ ልጅ ያለው ምንድነው መሆን የምፈልገው ስባል ሰው ማስተማር ይላል። ለምን ሲሉ ክርስቶስ በምድር ሳለ መጀመሪያ የሰራው ስራ እሱ ስለሆነ ነው። እና ያንቺም የነፍስ ጥሪ ስዕል በመሆኑ ያተረፍሽው ደግሞ የጎዳሽም ነገር ሊኖር ይችላል። እንደው ካልነበረሽ እስቲ ስለ ቤተሰብ እንጫወት። ቤተሰብ እንጠጣ ጥርሷን ነከሰችብኝ። ደግሞ እኮ ተናግሬያለሁ። ቤተሰብ ብለን አረሳሁት እንዳደረጉ ብዬ አረሳሁት። እኔ ቤተሰቤ ጥሩ ቤተሰብ ነው ያለኝ። ሞልቶለት የተረፈረፈ ባይሆንም ጥሩ ቤተሰብ ነው ያሳደገኝ። በዲሲፕሊን ያደገን ልጆች ነን። አባቴ ቤተክርስቲያን ውስጥ እንደማደጉ እኛንም እንደዛ ነው አንጾ ያሳደገን እና ስቲል ቤተሰቤ ላይ ያለው እኔና እናቴ ቤተሰቡን መርተነዋል የምልበት ጊዜ ነበሩ ክፉ ቀኖች የምለው። አባቴ ተቀይሮ ሌላ ቦታ ሲሄድ በዛ እድሜ እንግዲህ ከቤተሰብ የተለያየሁበት 14 ዓመቴ ነው ብያለሁ። በዛ ዘመን ውስጥ ግን እኔና እናቴ ያሳለፍናቸው ሚስጥራዊ ነገሮች አሉ።
ሌላ 7ቱ ልጆች እህቶቼ ወንድሞቼ ማያውቁት እኔና እናቴ ብቻ የምናውቀው አባቴ ማያውቀው በሚስጥር የመራናቸው ጊዜያት ነበሩ። እሱን አሁንም እንኳን እድሜና ጤና ሰጣት እናቴና እኔ ነን። እሷም ሚስጥር ሊወጣ ነው እንደ ጌርሳ ሚዲያ ላይ ጌርሳ ሚዲያ ሊወጣ ነው እንዴ? ብዙ አይ ስለሱ እንኳን ሊሸፈን ይለፈኝና ማያውቁት አለ። ለምን ብለው አሁንም እንደሚል ጠይቁኝ አውቃለሁ። ምንድነው የሚሉኝ አውቃለሁ። እናቴና እኔ የምናውቃቸው ብዙ ያለፍናቸው ውጣ ውረዶች አሉ። ምክንያቱም ያው የመንግስት ሰራተኛ ስትሆን ትንሽ ገጭ ገጭ ያለ ሰዓት ነበር። ፋዘር የሆነ ነገር ሆነ፣ ድርጅቱ የሆነ መንገጫገጭ ላይ ሲደርስ ፋዘር ታስሮ ነበረ በመሀል እና ያን ቀን ለማለፍ እኔና እናቴ የከፈልነው መስዋዕትነት አለ። ስለዚህ እንዳትጠይቁኝ እንግዲህ ወንድምና እህቶቼ በዚህ አጋጣሚ ለምን ተወራ ብላችሁ ይለፈኝ። እሱን ሃይላይቱን ግን ሁሉም ቤት የተከደኑ አንዳንድ ሚስጥሮች ይኖራሉ። እንደ ሴትነትሽ እንደ ታላቅነትሽ ደግሞ የተጫነብሽ የሆነ ነገር ሊኖር ይችላል እና ይህንን ይመስላል። ቤተሰቦቼ ላይ ብዙም እንዲህ ዲፕሊ በጣም የምትወጂው አንድ ከቤተሰብ በጣም ነፍስሽ እስክትወጣ ድረስ ከልጅሽ አላልኩ ከቤተሰብሽ አንድ ሰው ጥሪልኝ እስኪ። እንግዲህ ታፍርጦ ዛሬ ባይዜ በጣም ከሚገርም ነገር እኔ ይቅርታ ይህን ስናገር የመጀመሪያ ወንድማችን በግ የሚባል ሰው ታውቃለህ? ማለት አንዳንዴ በግ የሚለውን ገለጻ ስገልጸው ሞኝ ነው ለማለት የሚጠቀሙ ሰዎች አሉ። የዋህነት ነው። በጣም ሳይለንት የሆነ ከሰው ማይነካካ እግዚአብሔርም ሲሰጠው ሞገስ ሲሰጠው የእውነት ነው የምነግርህ። አሁን ቴሌ ዋና ኃላፊ ነው ሐዋሳ ላይ። የምር ነው የምነግርህ። በጣም ይገርመኛል። ዝም ብዬ ሳየው ራሱ ምን አለ የሱ ወንድም በሰጠኝ ብዬ የምቀናበት ወንድሜ። ይሄ መንፈሳዊ ቅናት ታውቃለህ? ምን አለበት ብዬ እኔ ባይዜ ልንገርህ፣ በተፈጥሮ ይሄው እንደምታየኝ ነኝ። ትንሽም ቢሆን ታውቀኛለህ የተወሰነ ግን እንትን ነኝ። ከተቀየምኩ ኖርማሊ በቃ ያንተ ነገር አበቃ ጨርሰዋለሁ። እሱ ግን ይችልሃል ሰዎች ይሰጣቸዋል ይችልሃል። እና ከልጅነቱ እኔ ሳቅ አብረን ስንኖር ወንድሜ ከሰው ጋር ተጣላ ሰምቼ አላውቅም። እና ይገርመኛል። ሁላችንም ባህሪያችን የሆነ የሚደብሩ ነገሮች ይኖረናል አይደለም? የእሱ ይገርመኛል። እስቲል አሁንም ነው የምነግርህ፣ አሁንም እንደዛ አይነት ባህሪ ነው ያለው። እና ጉዬን በጣም ወድ ጉዬ የምለው ያው ያውቀዋል። ግሩም ነው ስሙ፣ ግሩም ተስፋ ይባላል። በዚህ አጋጣሚ ጂነስ ተማሪ ነበረ፣ በጣም ጂነስ ተማሪ ነበረ ነው። አላቅም በቃ መግለጽ ያቅተኛል። ግሩሜ እህት በጣም ነው የምትወድህ። የእውነት ነው የምነግርህ። ማለት ባይዘ ማንም ይኸው አንተ ጠየከኝ እንጂ ለሰው ማውርቼው አላቅም። ቤተሰብም እንደዚህ እንደሆነ ማንም አያውቅም። አልገልጸውም። ለመስለ ቃላት ስለሌለኝ ነው። ለሱ ቃላት የለኝም። አንዳንድ ሰዎች ሲፈጠሩ አልኩ የሆነ መልካም ነገር የሆነ ጉድፍ ታገኝባቸዋል። ወንድሜ ስለሆነ አይደለም። ወንድሙ እህቶች አሉኝ ብያለሁ። 8 ነን። ከ8ታችን 3ኛ ልጅ ነኝ። የመጀመሪያውን ግን እሱን የሚያህል እኛ ቤት የለም። ይመቸው። እንደገና ብንሰራ ራሱ የሱን ባህሪ ያናመጣው ምን እንደገና ሰው ለየት ያለ ባህሪ ይኖረዋልና ደስ ይላል። ተመኝተን የምንል መልካም የሆኑ ነገሮችን ብትመኛቸው። መምህርት ሳሊት ስንዱ ተስፋዬ፣ እንዲሁም የሚገርምሽ ነገር አንቺን ፖድካስት ከመስራቴ በፊት ለማጣራት የሞከርኳቸው አንዳንድ ነገሮች አሉ። በጣም ግልጽ ነሽ። ግልጽነትሽ ጎርቶሻል በጣም። ያ ሁሉንም ሰው ቢጎዳ አንቺን ደግሞ በተለየ ጎዳሽ። እሺ ወደ ሳድ ወደ ሆነ ፓርት እንገባለን። እየቀላቀለን እንጫወታለን። ተመችቶሻል? አዎ እየጠጣሽ 16 ዓመትሽ ላይ ከቤት እንደመውጣት አረገሽ። አባትሽ አዘነብሽ። ሴት ልጁ ላይ አባት አይኑን የሚተክለው ይጥላል፣ ግድ ነው። አንቺ ደግሞ በዛ ሰዓት ወደኋላ መመለስ ደበረሽ።
ብዙ ነገሮችን ፌዝ አደረግሽ። ልጅ ወለድሽ? በስንት ዓመትሽ? በ16 ዓመት። ምን ብዬ ነው የጠየቅኩሽ? እኔ ባራ ነኝ። በ16 ዓመት ነው። መሀል ላይ ያው እንትን አለ ጋፕ ይኖረዋል እና 14 ላይ ነው እያፈነገጥኩ የመጣሁት ብያለሁ። ወደዚህም ወደዛም እያልኩ የነበረው 15 ከምናምን አካባቢ ላይ ነው። ያው 16 ያልኩት ሙሉ ቁጥር መጥራት ስለምወድ ነው። በ16 ዓመት ከምናምን ወሬ ልጅ አቀፍ ያለው አሁንም እግዚአብሔር አውራ ያርግልኝ። ልጄ የመጀመሪያ ልጄን ተገላገልኩ። ግን ይህንን ያደረግኩበት ምክንያት አባቴ ይቅርታ እንዲያደርግልኝ ነበር። የወለድሽው? አዎ። አይከብድም? ይከብዳል። አይኑ እኮ ነሽ ብልህ ነው። ሴት ልጅ ከባድ ነው በጣም ደግሞ። እስቲ አሁን ለምሳሌ አንቺ አሁን ሴት ልጅ የደረሰች ሴት ልጅ ነው ያለች እና በ16 ዓመቷ ልጅ አቅፋ ብትመጣ ምን አይነት የውስጥ መሰበር ውስጥ ነው የምትገቢው? በጣም ይከብዳል። አንቺ ብዙ ነገርሽን እልምሽን በልጅነት ያላሳለፍሻቸውን በጎ ብሆን ብለሽ ያልሆኑ ነገሮችሽን እኮ በልጆችሽ ነው መበቀል የምችው፣ በመልካም መበቀል የምችው ለልጆች። እስቲ አሁን ላሉ ጄኔሬሽን እንዲህ ያለ እድሜያቸው ፈጠን እያሉ የማየው ነገር ውስጥ ለሚገቡም በዛው መልዕክት ይሄን ለልጆቹ ብቻ አይደለም የምነግረው፣ ወላጅ ማዳመጥ አለበት። እኔ በራሴ ህይወት አሁን አባቴ ያኔ ቢያዳምጠኝ ኖሮ ቀስል ነበር፣ ምንም ያስቸኩለኝ ነገር የለም። ቀጥታ ግን ከኔ ጋር ከማውራት ይልቅ የመጣው ፖሊስ ነው። በዛን ሰዓት ፖሊስ መረጋጋት ማስታረቅ አይደለም፣ ቀጥታ እርምጃ ላይ ነው የተመጣው። ማን ያመጣብሽ ፖሊስ? በቃ አባቴ ነው። ማደማመጥ የለም ያልኩ ለዚህ ነው። ቢያዳምጠኝ ኖሮ ሌላ ነገር ባይሆን ኖሮ ጤነኛ አይደለችም። የሆነ ነገር አጭሶባት ነው ምናምን ሁላ ደንግጦ እኮ ነው፣ እግዚአብሔርን ደንግጦ ነው። ቢኮዝ እንዲህ በ16 ዓመትሽ እንደዛ የለፋብሽ ደግሞ እርግጠኛ ነኝ ከዛ በፊት ፍቅር ልትሆን ትችላላችሁ፣ ትደማመጡ ይሆን ነበረ። ከዛ ድንገት ተነስተሽ እንደዚህ አይነት ነገር ውስጥ ስትገቢበት እውነቱን የሆነ ነገር አጭሰውብሽ ነው። እኔ የምለው እሱ ነው። ኧረ አላጨሰብኝም። እንደውም ከስር እያልኩኝ አላጨሰብኝ። እባካችሁ ምን ማን ይስማኝ? የእውነት ነው የምነግርህ። ፎንቃ ነው በቃ እንትን አልኩኝ። እኔ እልህ ተጋባው ማለት ለምን አዳምጠኝም ነው። እኔ ጊዜ ሰጠው አላዳምጠኝም። ከሰው ከሰማው ደግሞ ድጋሜ እንደገና እዛ ቤት ተመልሼ በገባ ትላንት እንዲህ የነበረ ዛሬ የሚባል ነገር አለ። ይሄ አበሻዊ እንትናችን ማለት ነው። ትላንት እኮ እንዲህ ተብላ ነበረ ዛሬ ትምህርት ቤት እንኳን ስትሄድ የሚሰጥ ስም አለ። ሊፈድታ እንደዚህ አባቷን እንደዚህ ብላ እንደዚህ ምናምን እንዲባል ስላልፈለግኩኝ ነው። እና ልጄን ወለድኩ፣ ልታረቅ ሞከርኩኝ። ሳየው ምንም እኔ ምልት የያዝኩ በቃ በዚህ እያለ 11ኛ ዓመት ላይ ነው እንግዲህ እኔ እኮ ተቀይሜሻለሁ እስካሁን ድረስ ወዲያ አልተፈታም ይቅርታ ብሎ አለቀሰ። ራሱ አባቴ ነው እንደውም ይቅርታ ይጠይቀው ነው አይደለም። ሂሊንግ የሚባል ነገር ታውቂያለሽ መቼ? ሰልፍ ሂሊንግ ማለት አሁን ለምሳሌ ቂም ይዣለሁ ልበልሽ፣ እኔ ከዛ ቂም የማተርፈው በሽታ ነው፣ መርዝ የሆነ በሽታ ነው። የእምነት ጋሻን ይነጥቃል ቂም፣ አቅም ነው የሚያሳጣሽ፣ ከፈጣሪ ጋር ያለሽን ነገር ያበላሸዋል። እና ለራሱ ሲል ነው ይቅርታ ያለሽ እንጂ በዚህ አጋጣሚ መልእክትን ማስተላለፍ ካለብን የሚሰብር ነገር ቢኖር ለቤተሰብ የከፈለልንን ዋጋ ሳንከፍል የማይሆን ህይወት ውስጥ የምንገባ ሰዎች እውነት ስንዱዬ ይህንን ጃን ብለሽ ብትናገር እንደ ሴትነትሽም ሴቶችን መምከር አለብሽ ብዬ አስባለሁ። እና ያው መቼም ልጆቼ ባህሪን ያውቃሉ። ልጆቼ ስል የወለድኳቸው ብቻ አይደሉም ያስተማርኳቸው ልጆቼ ሙሉ ኢትዮጵያ በልጆቼ እድሜ ያሉ ትውልዱ ራሱ ቢሰማኝ ደስ የሚለኝ መደማመጥን ይልመድ ነው የምለው። ማንም ወላጅ ከልጁ ጋር ግንኙነቱን እንትን ጋፕ መስጠት የለበትም ብዬ ነው የማስበው። ማውራት፣ መጫወት፣ ምንድን ነው የምትፈልጊው ምናምን ካልተባለ አሁን ያሁን ልጅ የምታየው ነው ከኛ ይልቅ ስልካቸውን ይወዱታል። ስልካቸው ጓደኛቸው ነው። እንደውም ድሮ እንደውም የሆነ ሰዓት ላይ እኛ እንደውም የሆነ ክላስ ምናምን ጀምረን እንደዚህ ትምህርት በምንማር ሰዓት የዛሬ አድርገውና የሆነች ጋፕ እንደው እድሜ ደስጠውና ከ4 ዓመት ከ5 ዓመት በፊት የነበሩ ልጆች ልደት በርዴ ምናምን ተብሎ ይጠራል። አሁን ታያለህ፣ አይተህ ታውቃለህ?
እየቀረ የሚመጣ ይሄ ሶሻል ኮኔክሽኑን ቴክኖሎጂ አቁመታል። በፊት እናቶች እናንተ ስትሰበሰቡ ሴቶችም ስትሰበሰቡ ቡና ይፈላል ቢያንስ አሜት። አሁን እኮ አሜቱ ምንም ስልክ ላይ እንግዲህ ቡጠማም እያልን ብለን ሞክረን ነበረ፣ አልቻልም። አሜቱን ለእኛ ሰጣችሁ እናንተ ጥጋችሁን ስትይዙ ውሰዱልን አሜቱን ብለን ነው እንግዲህ ያቆምነው ማህበሩ። ይመችሽ በጋ ነው እና ታዲያ አሜቷንም ብዬ ነው። እና ይህንን ይመስላል ቤተሰብን ልጆቻቸውን እንዲያደምጡ የምልበት ትልቁ ዋጋ መክፈል ያለበት ገንዘብ ስለሰጠ ወይ ደግሞ ልብስ ስለገዛ ጫማ ስለገዛ ወላጅ እኔ እንደዛ ስላላላረኩኝ ልጄን በጣም አወራታለሁ፣ ግን ፓስወርዷን ከመጠየቅ ይልቅ ምንድን ነው የምታወሪው ብዬ ብጠይቃት ይሻላል። የስልኳን ፓስወርድ ጠይቂያት አላውቅም፣ እሷን ትናገር ይሆናል። ምክንያቱም ግልጽ ማውራት ስላለብን ግልጽ። እኔ በጣም ነው የማምነው በእውነት ኢቨን ኢፍ አሁን ያለው ጄኔሬሽን እንደው ተሸፋፍነሽ ከምናለፍ ልጅሽን ቁጭ አድርገሽ እውነቴን ነው ስለ ጾታዊ ነገር ከአንቺ ካላሳወቅሽ ሌላ ግብረሰዶም ሌላ የሆነ ነገር እየተባለበት ባለበት ዘመን እንዲያውን እኮ ወንድና ሴት ስታይ መነኩሴ እንዳየሽ ደስ ሊልሽ ነው የሚገባው። ቢያንስ ጤነኛ ነገር ነው። ያለ እድሜያቸው ብዙ ነገር ውስጥ የሚገቡ ብዙ ቆሻሻ ነገር እየመጣ የሚመጣው ዘመን ያስፈራል። ስለዚህ ምን ትያለሽ? ይህንን እኮ ነው የምልህ። ምን እንዳለ ታውቃለህ? አንዳንዴ ምንድነው እንትን እያልሻለሽ አምጩ ምናምን እንደዚህ መሰንጠቅ መወርወር ምናምን አይደለም። ቁጭ ብሎ በስርዓት ማውራት፣ አላስፈላጊ ነገሮችን ማስረዳት። ይሄ ፔጅ ይሄ ነው፣ ይሄ ፔጅ ይሄ ነው፣ ከዚህ ፔጅ ውጪ ይሄንን እንዳትከተይ ብሎ ማስተማር ነው እንጂ እስኪ ፓስወርድ አምጪ ፓስወርድሽን እኛ ከምንለው በላይ እነሱ ሚስጥር ይኖራቸው። ስለ እግዚአብሔር በደንብ አድርገህ ትናገራለህ፣ ስለ አምላክ በደንብ አድርገህ ታስረዳለህ። ከዛ በኋላ ደግሞ ጸሎትህን ታስተላልፋለህ። ፋይልህን በደንብ ከፍተክ እንዲጠበቁ ጭንቅላታቸው እንዳይሄድ። በዚህ አጋጣሚ ያለ ጸሎት ምንም ነገር ስለማይሆን በእኛ ብቻ አይደለም። ልጆች ደግሞ የፈጣሪ ስጦታዎች አይደለም። እሱ የሰጠሽን ለእሱ ማስረከብ ነው። አንቺ ተቆጣጥረሻች የፈለገ ነገር በተፈጥሮ ያተቆጣጠር በፍሪ ዊሊንግነስ በጎ ፍቃዱ በጋራ የምታረጉት ከፍቅርና ይህንን ጥያቄ ለህብረተሰቡ ኮመንት ላይ ጻፉልኝ። ከፍቅርና ከክብር የቱ ነው ላንቺ? እኔ እኮ መጀመሪያ የራሴን እኮ ነገርኩ እኮ ክብር ስለቀደመ እኮ እኔ ክብር ቀደመ። አባቴ ክብሩን ያስቀደመው አይደለ? በፍቅር ግን ቢጠይቀኝ ነው ብዙ ነገሮች አይበላሹም ነበር። ሀ ብሎ ጀመረ። ያኔ የጀመረ ህይወት እንግዲህ ወደ ዋናው ስመጣለን መከፈል የተጀመረው በ16 ዓመት ነው። በ16 ዓመት ልጅ ወልዶ ማሳደግ ከባድ ነው። ከዛ በኋላ ደግሞ 9 ወር ከ10 ቀን ላይ ለእናቴ ወይ ተፋቺ ወይ ደግሞ ትምህርትሽን ቀጥይ ተባልኩኝ። በእናትሽ በኩል እንትና ያደረሰሽ? አባቴ ለእናቴ መልእክት ነው ከኔ ጋር አወራም ብያለሁ። አባቴ ለእናቴ፣ ከዛ በሽምግልና መልክ እህቴ ተላከች። ታላቅ ወይ ተፋቺ ወይ ትምህርትሽን ቀጥይ። ምንድን ነው ማድረግ ያለብኝ? እሺ ልጅቷ አሳ ሲባል በዛን ሰዓት ልጅ ጠብቁ ብሎ ለማለት ራሴ ልጅ ነኝ እኔ ነኝ አዝዤ ሰራተኛውን ቀጥሮ ለራሴ ልጅ ነኝ። ምን አይነት ሰው ተገኝቶ ሰው ቀጥሬ ያሰራል? ቀጥታ ለቤተሰብ ሰጠኋት። ስንት መሰለ? 9 ወር ከ15 ቀን ላይ ነው የሰጠኋት። እና እውነት ኢሜጄ ላይ እስከዛሬ ድረስ ልጄን አስተኝቻት ይወጣ እስከዛሬ ነው የምነግርህ። አስተኝቻት የወጣሁት ኢሜጅ እስካሁን ጭንቅላቴ ውስጥ አለ። ስወጣ ማለት ነው ከቤት ወደ ቤቴ ሲሄድ በቃ ትምህርት ልቀጥል ነው ልጄን በቃ የሆነ ነገር እንደሆነ ነው አርጌ ያሰብኩት። እና ልጅሽን እናትሽ ቤት ቁጭ አርገሽ በቃ ወደ ትዳሬ ተመልሼ ትዳሬ ላይ ሆኜ እንድማር የተደረገው። ትዳር ላይ ሆነሽ ትምህርትሽን ልትማሪ ልጅሽን ተረካሽ። ፍቺ የተባለው እዚህ ጋር ቅርት ተዳርቀው ማታስተምራት ከሆነ ተፋቱ ነው።
እንደ አባት እኮ ነው ትቀልጃለሽ እንዴ? ያንቺን ማደግ ያንቺን ደህና ቦታ መድረስ እኮ የትኛውም አባት እልሙ ነው። እኔ ልጅ ቢኖረኝ የኔን አስተሳሰብ ልጭንበት አልችልም፣ ግን እልሜን ግን ቢሆን ኖርልኝ ደስ ይለኛል። ያንን አባትሽን ደግሞ እንደዛ መነጠቁ ያሟል። ከዛ ቀጠልኩ፣ ትምህርቴን ጨረስኩ። ዲግሪ በምን ጨረሽ? በአርት ነው እንዴ? ተደብተሽ ስስ የነበርሽ ጨመደርሽ? መጀመሪያ ላይ ያው ዲፕሎማ፣ ከዛ በኋላ ነው የቀጠልኩት። ዲፕሎማ በዲፕሎማዬ ነው የገባሁት። ማስተማር ራሱ ያው ያውቁታል መቼ ሚኒስትሪን የሚያውቅ ትምህርት ቤት ስቀጠር ራሱ የሚገርምሽ መምህርት ዲግሪውን ጸጥ ብለን ከያዝነው ይልቅ ዲፕሎማ፣ ሰርተፊኬት፣ ዲፕሎማ፣ ዲግሪ፣ ማስተር የያዙ ሰዎች ብዙ ይሄ እውቀት አላቸው፣ ብዙ ነገር መያዝ ይችላሉ። ይሄን እንግዲህ የሚከታተሉ ተመልካቾች እንትን ይኖረናል። በዚህ መንገድ መምጣትሽ ራሱ የሚያስመሰግንሽ ብርቱ የሚያስብልሽ። ብርቱ ያልሽው ስምሽን ከምን አንጻር? የቲክቶክ ፔጅሽን ፔጅ ነበረ ስከፍተው አኪታ በሚል ነው። በሁለተኛ ልጄ ነበር የከፈትኩት እና ብርቱ ያልኩበት ምክንያት በመሀል እንግዲህ ባለቤቴ የሚወደኝ የምወደው የሚያከብረኝ የማከብረው ሁለተኛ ልጄን ስወልድ ራሴን አውቄ በመምህርነት ባለውበት ሰዓት ሁለተኛ ልጄን አረገዝኩና እንደ ማንኛውም ሴት በሰላም ተገላገልኩኝ። የሚገርመው ነገር እንደዛ ሲሆን ባለቤቴ የሆነ ውስጡ የሚያውቀው ነገር ነበረ። ውስጡ የሚያውቀው ነገር አለ ብዬ ስልክ አንተ አሁን እዚህ ጋር የልደት ካርድ አንተ በምትፈልገው አጋጣሚ ታወጣለህ እንጂ ልጅ የተወለደበት ቀን የልደት ካርድ ስጡኝ ብለህ ግብግብ አትፈጥርም። የዛን ቀን እንደወለድኩ 3 ቀን ነው ያው በኦክሲጅን የወለድኩ እና ምን ብሎ ይላል መሰለክ ውጭ ላይ ሆኖ እሷ ብዙ ዓላማ አላትና እባክህ ጌታዬ፣ ምናልባት ዘውዲቱ ያሉ ዶክተሮች ያዋለዱኝ ሊያውቁ ይችላሉ እና እሷን ምንም ከምታረጋት እኔን ውሰደኝ ይል ነበር እሱ ባለቤት። ሶስተኛ ቀን እንግዲህ ወደ ቤት መጣን። ሶስተኛ ቀን ላይ ምንም አልሆነም። ምንም ቤት ገብቶ ጸጥታል። በሰላም ተገላገልሽ? ልጅሽ በሰላም ተገላገልኩ፣ እግዚአብሔር ይመስገን። ቤቴ ገባሁ። ይህን የምነግርህ ሐሙስ ገብቼ ሆስፒታል ሐሙስ ገብቼ ቅዳሜ ዕለት ነው የተገላገልኩት። እሑድ ነው። ሰኞ ዕለት መጣን ወደ ቤት። ማክሰኞ ነው አለን። ማክሰኞ 12 ሰዓት አካባቢ በር ያል ምናምን ይጨናነቃል። ምን ይላል ቆየ ምን አለ። ፍልሰታ ጾም ነው አስታውሳለሁ። እና ከጓደኛው ጋር ሻይ ቀን ጠጣሁ አለ እና ይሄን ነው እንግዲህ። ምክንያቱም እስከ 9 ትቆየ ነበር። እንዴት እኔ ደግሞ እንዴት በላክ 4 ሰዓት ላይ እንዴት ልትበላች አልኩት። መጣ ወደ 7 ሰዓት አካባቢ ይሆናል መጣ። የስራ ባልደረቦቼ ይህን ጉዳይ የሚያውቁ ጓደኞቼ እንግዲህ የስራ ባልደረቦቼ 2 ትምህርት ቤት ነበር የማስተምረው፣ ቡልቡላና ገርጂ ትኩረት ትምህርት ቤት። ያው ባህላችን ገንፎ በልተን ጠጥተን ምን ብለን እንደውም ለምን አትበሉም ለምን አትጠጡም እያለ በቃ በጣም ከዛን እንደውም አስታውሳለሁ ለብሶ የሚማረውና የትምህርት ቤቱ ባለቤት ቲቸር ደጉ ነው የምንለው እኛ። እንዴ እንደዚህ ከሆነማ ታርሰሽ አትውጭም አለና የእውነት ነው የምነግርህ የ2 ወር ደሞዜ ምኝታ ቤት ይገባና እንትን ላይ ምንድነው ይሄ ቁምሳጥን ላይ ከላይ እንደዚህ ያደረገና አንቺ ቆጥበሽ ተጠቀሚ፣ እንደዚህ አያያዛችሁ ታርሰሽ አትውጭም። ምክንያቱም በጣም ብዙ ሰው ነበረና 3 ቀናት መቼም እንዴት ነው እንደዚህ ሆኖ ምናምን አለኝ። ተቆጣኝ ነው ምክንያቱም እንደዚህ አንቺ መጎዳት የለብሽም አለ። ከዛ ተከራዮች ምናምን ነበሩ አስተናገዱ። ጓደኛዬ ነበረች የ80 ሽማግሌ ባለቤት ማለት ነው። ሁሉ ነገር ሆነ። ከዛ በኋላ ልክ 12 ሰዓት ሲሆን ሁሉም ሄዱ። መኪና አቁሙ ነበር። እንደውም ባለቤቱን መኪናዋን ምናምን አየለት ምናምን ቤት ገባ። ቤት ገብቶ ግን አንድ ኢክራም የምትባል ልጅ አስታውሳለሁ መጣችና ኢክራም አላትና ውሃ ይጠፋል ብዙ ጊዜ ገርጂን እንግዲህ ገርጂን ህይወት የሚያውቀዋልና እንትን ውሃ ጠፋና እኔ ወሰጂ ይላታልና እነዚህ ትንንሽ ጀሪካኖች ሊቀዳ
ትናልና አይ አላት። እሺ አንቺ ቅጂው ሲል እንዴ ምን ነው አለችው። እሷ አይ ቅጂ ነው ስጂ እየደከመኝ ነው አላት። ከዛ ቀዳችና ደስ አላላትም። በቃ ልጅቷ ማለት ነው ትሄዳለች ከወንድሟ ከታናሽ ወንድሟ ጋር ነው። ሌላ ክፍል ያልተከራየ ክፍል ሌላ ክፍል አለ እኛ እንደ ኪችን የምንጠቀምበት ማለት ነው። ከዛ እዛ ቀርታ ትሄዳለች። በሩን ከፍቶት አንተ በሩን ዝጋው እንደዚህ ጥሩ አይደል ንፋስ ላይ ነው ያለው ምናምን እለዋለሁ። ሳሎን ነው የተቀመጠው ማለት ነው። ከዛ ልጅቷን ላጠባ ገባሁኝ። ያቀራረቡት የተበላበትም ያለበትን ሰራተኛም ይዛኔ ስላልነበረ ዕቃ አነሳሰው ይሆናልኩኝና እኔ ላጠባት ወደ መኝታ ቤት እገባለሁ እና ማታ ማታ ነው የሚመጣው። በ3 ቀን በ4 ቀን ነው ውሃ የሚመጣው። እሱን መስሎኛል። በ3 ቀን ወደ ቤት የሚመጣ ነው ባለቤት ሲመስሎኛል። ውሃ ከሆነ እሺ ከዛ በኋላ ውሃ በቃ ይመጣል ብዬ ጭንቅላቴ ውስጥ ስላለ 5 ቀን ነው ምናምን አልመጣም ነበር በተከታታይ 5 ቀን ነው። ከዛ ገባሁኝ ነው ውስጥ እንቅልፍ ሸለብ አድርጓል። ለካስ እሱ ውሃዋን አይቶ ይገባና በሩን አልዘጋም። ሬዲዮ አለ፣ ቴሌቪዥን አለ፣ ሁሉም ይጮሃል ቤት ውስጥ ሁሉም እንዳለ ተከፍቷል። አንቺ ተኝተሽ? እኔ ልጅቷን ላጠባ ገባሁኝ። ቀኑን ሙሉ ከነሱ ጋር እዛ ስለነበርኩኝ አንድ አራስ ነኝ። እንቅልፍ አራስ የሆነ ሰው እንግዲህ እንቅልፍ ድካሙም ስለማይለቅ ቶሎ ገብቼ ላጠባት እኔ እንጂ 1 ሰዓት ምናምን አይሆንም። ይሄንን ነገር እዛ ብጣራ አይሰማም። ከዛ ከመኝታ ቤት ወደ ሳሎን እመጣለሁ። ስመጣ ዝርግፍ ብሏል። በቃ ማለት በቃ ራሱን እንትን ብሏልና በሚያሳዝን ሁኔታ እንትን ላይ ፍራሽ ላይ ሳሎን ላይ ያነጠፋት ፍራሽ ነበር። ዝም ብሎ ደገፍ ብሎ የነበረበት ቦታ እስከዚህ ድረስ እንደዚህ በቃ እንትን ብሏል መሰለኝ። ዝርር ብሎ አገኘሁት። ከዛ ደነገጥኩኝ። አላቅም እንደዚህ አይነት ነገር አይቼ አላቅም። እንግዲህ ምናልባት ስለ ሞት የሚያውቅ ሰው ያውቀዋል። ግልጽ አልሆነልኝም። እንትን ብለሽ ስታልፊው ኖ በኋላ ክሊሪፋይሽ ሰው የሆነ ህመም ነገር አሳይቶ ቢሆን ኖሮ የሆነ ነገር ትጠራጠራለህ አይደል? መጀመሪያ ላይ ማለት ነው። ውስጥ ገብቼ እንቅልፍ ነው ሸለብ ያደረገኝ። ስጣራ ምንም አይነት ነገር አልሰማም። አቤትም የለም ምንም የለም። በቃ ውጭ ወጥቶ ያንን ቧንቧ ላይ ወጥቶ ወይም ግቢ ውስጥ ነው የሚል ነገር ነው ያሰብኩት እንጂ በዛት ቅስፈት ውስጥ ያ ይሆናል ብዬ አስቤ አይደለም። ልክ ወደ ሳሎን ስመጣ ፍራሽ ላይ እንደዛ አይነት ነገር ዝር ብሎ ሳየው እንዴ አልኩኝና እኔ ደግሞ ነፍሱ ያለች ነው መሰለኝ። አቀፍኩትና የእውነት ለመናገር እንደዚህ አቅፌውላ እንደዚህ እንዲደገፍ አድርጌው አትቀልድ እንደዚህ አይነት ቀን ላይ ነችኝ ምናምን እያልኩ ነው። ለምን በዛን ሰዓት የነበረው ኮንዲሽን አስቡ እንግዲህ አራስ ነኝ፣ 3 ቀኔ ነው። ስለሞት በእጄ ሞቶ የሚያቅሰው የለም። አላቅም ስለምንም ነገር። ቤተሰብ ውስጥም እንደዚህ አይነት እግዚአብሔር አሁንም ከክፉ ይጠብቀን። ሞት ሁላችንም ጋር ይዘነው የምንጓዘው ነገር ነው። ግን ምን ልል ፈልጌ ነው እዚህ ጋር እኔ አሁን እዚህ ጋር እውነት ለመናገር አልቅሼ የበቃኝ ነገር ስለሆነ ማልቀስና ማዘን አልፈልግም። ለምን እውነቱ ቦታ ነው እሱ ያለው ሞት ያዘን። ከዛ ይመርመርልኝ አልኩኝ። እኔ ይመርመር ማለት ደነገጥኩኝ። ቀን አብሮት ሻይ የጠጣው ሰውዬ ለቅሶም አልደረሰም፣ ምንም አላለም። እዛው አካባቢ የሱ ተማሪ የነበረ ያሰለጠነው ሰው ይመርመርልኝ በሚል ሰዓት ሁሉም ምን ለውጥ አለው? ሞት ነው የሚለውን ትልልቅ ሰዎች በሰዓቱ የነበሩ ሰዎች ምንድን ነው የምትፈልጊው ሁላ ተብዬ ተባልኩኝ እና ከትልቅ ሰው አልወጣም። ልክ 12 ሰዓት 7 ሰዓት ነው ማታ 12 ሰዓት ላይ እንደ እብድ ነው ያደረገኝና የሄድኩበት እንዴት ግቢ ከፍቼ እንደወጣውኝ አላቅም። እንደ እብድ ነው ያደረገኝ። ሰው ልጠራ ሄድኩ። አራስ ልጅና ሬሳ ማንም እንግዲህ የሚያውቅ ሰው ማለት ነው አራስና ሬሳ አብሮ ጥሎ አይሄድም። ሰው ልጠራ ብን ብዬ የሆነ ቦታ ሄድኩኝ። በቃ የሆነ ቦታ ልክ ራሴን ሳቅ በእግሬ ነኝ በባዶ እግሬ ነኝ። 7 ሰዓት ነው። ለካስ የኔን ጎረቤቶች አንኳኩቻለሁ። ማውቀው ነገር የለም ሙስሊሞች ነበሩና ተከትለውኝ እነሱ በሌላ በር ወጥተው እየተከተሉኝ ነው። እኔ ማውቀው ነገር የለም ይሄ ሲሆን ማለት ነው። ልክ ጓደኛው በር ላይ መድረሴን ሳይ ራሴን ሳቅ ፊት ለፊት ሳይ ትልቅ ሰው ናቸው፣ የድር ዳኛ ናቸው፣ በጣም የማውቃቸው የተከበሩ የሚባል ሄድኩኝና በሩን ዝም ብዬ አንኳኳሁት።
እንዴ ምን ሆና ልጅቷ ህፃኗ ነች ብለው እነሱም ተደናግጠው ሲወጡ አይ እንደዚህ ነው፣ አይ ቆይ ይላቸውና አብሮ ሮጦ ከጎረቤት የወጣው ቆይ እሷ ከራሷ ጋር አይደለች የሚልና ሲወስድ ከዛ በኋላ ቀስ ብዬ ሄድና ስመለስ አውቀዋለሁኝ እኮ የሆነ ህልም የሚመስል ነገር አለ አይደለ? ቀጥ ብዬ ሄድኩኝና ራሴን አላቅም ተዘረርኩ። ከሆነ ሰዓት በኋላ ራሴን ሳቅ ውሃ ተደፍቶብኝ ምናምን ሳቅ ራሴ ምን ባገኝ ጥሩ ነው ልጅ ነኝ ባይ የሱ ልጅ ነኝ ባይ ቤት ውስጥ ቀውጥ እየፈጠረች የባለቤትሽ ነው ወይ? ይሄን የምነግርህ ስንት ሰዓት መሰለክ? ማታ 7 ሰዓት እሱ እንግዲህ አረፈ ብያለሁ። እኔ ሌሊት ላይ እንደዛ በንኝ ወጥቼ ጠዋት 12 ሰዓት ላይ የማታውቀው ሰው አድራጊ ፈጣሪ ሆኖ ቤቱን ሲያመሰው ብታገኝ ምን ትላለህ? ሀዘንን ታዝናለህ ወይስ ወደ ማጣራት ትገባለህ? ይሄ ነገር እንዳይመጣበት ምናልባት የሆነ ነገር ተጠቅሞ ነው ራሱ የጠፋው ነው አይደለም። ብቻ የዛኔ የነበረው ሁኔታ በጣም ለኔ በቃ ህልም ታውቃለህ፣ ህልም ነው የነበረው። ቅዱስ ጊዮርጊስ እንግዲህ ቤተክርስቲያን ገርጂ ላይ ያለ ቤተክርስቲያን ይሄ አምባ ያልቆ ደሙሉ ቀላል እያለቀስኩበት ጊዜ ያኔ ነበረ። በቃ ፈተና የጀመረው ከመውለድ እስካሁን ድረስ ባለው ውስጥ ያለውን የምነግርህ ይሄ ነው። በቃ ያለ እድሜ የምትወስናቸው ውሳኔዎች ለብዙ ፈተናዎች እንደሚያጋልጡ እንግዲህ ቤተሰቦቻችን እዚህ ጋር የኔ ህይወት ያስተምራቸዋል ብዬ ስላሰብኩኝ ነው እንጂ ታሪክ መደጋጋም ፈልጌ አይደለም። ግን አንቸኩል ለሁሉም ነገር ማለት በተለይ ወጣቶች ይሄ በፍቅር ሰበብ ብዙ ዋጋ የምንከፍላቸው እንትኖች አሉ። እኔም ሰሞኑን ማራኪ ወግ ላይ አንድ ኢንተርቪው ነበረኝና ብዙ በፍቅር የተነሳ የምንከፍላቸው ዋጋዎች አሉ አይደሉም። አንዳንዴ በደንብ ማዳመጥና ውስጣችንን በደንብ የጥሞና ጊዜ መስጠትን ትልቅ ነገር ነውና ለእኔ ጥሩ ነበረ። የእውነት ነው የምነግርህ። እኔ ከስራ ስመጣ ቀድሞኝ ነው የሚገባው። ቀድሞኝ ሲገባ እጣን ቤቱ ተስተካክሎ ቡና ቀርቦልኝ ምን ብሎ ተዘጋጅቶ ከበር ነው የሚሸጠው። እኔ ባለቤቴ ክፉ አይደለም። ይሄ እንትን ያረፈው ነፍሱን ይማር እና ምን እንዳልኩኝ ልንገርህ። ሰው ያለቅሳላ፣ የዛኔ ያላለቀስኩም። እንትን ደንግጠሽ እኮ ነው በልጁ የደረሰች ነች። ደግሞ ከኔ ያኔ 8 ዓመት ትበልጠኛለች። ልጁ ተብዬዋ 8 ዓመት ትበልጠኛለች። የዲማ ጊዮርጊስ እስካሁን ለማድመጥ ነው ትግሌ እና ትንሽ እንትን ከአንቺ ነው እድሜ በ8 ዓመት የምትበልጠው። ትበልጠኛለች። የልጅነት ልጁ ነች። እንትኑ ብንጨርሳ ይሻል። እሺ እንዴ ማይነካኝ ታዲያ እኛው ሰዎች ነው። እሺ እየጠጣሽ እንዴ? ኧረ ጉዴ! ድንገት የሚመጡ ሰዎች ክውን በጣም እኔ በዚህ ማቃት እኮ አለች፣ በስርዓት ማቃት የራሱ ልጅ የሆነች አለች። ሌላ ጨመረልሽ ማለት ህፃናት እናትየው ደውዬ ኤርፖርት ነው የምትሰራው። በዚህ አጋጣሚ ጥሩ ናት። የሆነ ሰዓት ላይ አቀዣብረዋት ነበረ፣ ግን ጥሩ ሆና መጨረሻ ላይ እስከ መጨረሻው እስከ ፍርድ ቤት የጨረስንበት ሂደት አለ እና ግራ ገባኝ። አንደኛ ትልቅ ናት። እኔ እንደው ምን አልኩኝ የሆነ ሰዓት ላይ አኪታን እንግዲህ አንተ ታውቃት አኪታን ከነፎጣዋ እንደዚህ 3 ቀኗ አይደለም ከነፎጣዋ እንደዚህ ያዘቻትና እንደዚህ ወረወረቻት። አንቺ ለጉድ የተፈጠርሽ ልጅሽ። እናንተ ደግሞ በልጅ ሲመጣባችሁ አራስ ሆናችሁ በተለይ ነብር ነው የምትሉት። ከዛ ልጅቷ ቦሚት ያረጋታል። ከዛ በኋላ ብጥብጥ አለ። በቃ ለቅሶ አይመስልም። በቃ አንዳንዴ አዲስ አበባ ላይ ባይዘይ ልንገራችሁ አንድ የሚገርመኝ ነገር፣ ሳጣሩ ይሄ ንብረት ክፍፍል ምናምን የሚሄዱ ሰዎች ገጥመው ያውቃሉ? መሞት ምንም ሳያጣሩ ባንክ ቤት አካውንት ያጣራል። አብሮ ሄዱ ልጅ ነኝ ብላ ትመጣለች ወይ ልጅ ነኝ ብሎ ይመጣል አይደለ? ቀጥታ የሚሄዱት ወዴት እንደሆነ ታውቃለህ? እኩል ነገሮችን ለግልጥ አድርገው ራሳቸውን ያስገባሉ። እኔ የሆነ ሰዓት ላይ ፌደራል ነኝ አለኝ ባሏ፣ እንደውም አስታውሳለሁ።
ፌዴራል ነኝ ምናምን ሊያስፈራራኝ ማለት ነው። ፎርጅድ መታወቂያ ይዞ መጥቶ ፌዴራል ነኝ እንድፈራ ማለት ነው። እንድፈራ ስልክ አጠገቤ ነግሬያለሁ። ቤተሰቦቼ ክፍለ ሀገር ናቸው። የእርዝራሾቹ ያሉት ጊዜ ያላቸው አይደሉም። አልተነገራቸውም። ለቅሶ እንኳን አይደለም ልጅ መጥቶ እንግዲህ ሲቀውጠው አስቡ። ሁሉም ለቀብሬ የመጣው ምን የመጣው ሁላ እንደ ፊልም ነበር እኛን ሲያይ የነበረው። አንቺን አያውቁሽም ነው ምንድነው? አንደኛ እኔ ልጅነት ልጅ ነኝ አስበው። ከዛሬ አሁን እንዳትቆጥሪ እድሜ አይደለም 12 ዓመት ቀንስ ከዚህ ላይ እኔ ከምኑ መች ነገርሽኝ? ለቅሶ ላይ ቁጭ ብለህ አንዱ ስለ እንደው ለማልቀስ ራሱ መተን እንዲህ ስታየው ራሱ ያችን እድሜዋን ነግሬያለሁ። እኔን ስታይ በቃ እንደ ፊልም ነው የሚመስለው። በቃ ልጅ ነሽ በጣም ምን ይሆኑ አንደኛ ቀጭን በጣም እና ምን ይሆኑ ነው ይላል። ግማሹ ሰው ይላል ያው ታውቃለህ፣ ነጠላውን እንደዚህ ወደ ጎን ያኛል ከተፍ ያለሽ ከዘፋቱ በቃ እንደዚህ ወደ ጎን ነው ሁላ አሮጊቶቹ ምናምን ተው በቃ አይው መጣች ይኸው ወንድ ልጅ እኮ ይኸው ነው በቃ ይባላል። አስረግዞ ጠፋ እቺ መጣችለት። አሁን ገና ታሪክ ታያላችሁ፣ ሌላም ደግሞ ይመጣል ይባላል። ጌታ ሆይ እኔ ደግሞ ምኑን እንዴት ታለቅሳለህ? አሁን አራስ ነኝ ብያለሁ። አራስ አታለቅስም። በባህላችን አራስ አታለቅስም። የፈለገ ሰው ቢሞትባት የእውነት ነው የምነግርህ አይፈቀድም። ምናልባት ሀሳብ ያለው ሰው ይሄንን ሊሞግተኝ ይችላል። አታለቅስም፣ አይኗ ላይ ምንድነው ይበቅላል ይባላል። ራስዎና ካለቀሰች ይባላል። እና ያው የሀዘንን ታለቅሳለህ ግን አታምር ምንድነው ይበቅላል ይባላል። አላውቅም፣ ቤተሰቦች ጻፉልኝ። አይኗ ላይ ምን ይበቅላል ይባላል። እና ህፃን ልጅ ደግሞ አራስ ልጅ ተይዞ አይለቀስም። ክርስትና እንኳን ያተነሳለች ይዞ አይለቀስም። ጥቁር አይለበስም። ስቲል በቤተሰብም አይለበስም። የአባቴ ቤተሰቦች እንግዲህ ብሔር ምናምን እንዳትሉኝ፣ የአባቴ ቤተሰቦች ሲመለሱ ቀብረው ቅቤ የሚቀባ ቤተሰብ ነው ያለኝ። ከቀብር መልስ ለምን እናት አትሆን? ይሄ ነገር ጉራጌ ነው ጉራጌ አይደለም እንዴ? ጉራጌዎች ናቸው የሰርግም የለቅሶም ጊዜ የሚቀበሉ ጉራጌ ነው። አሁን ቆይ ከሀዘን ምን ታተርፋለህ? እኔ አንተን ብጠይቅህ ምንም የምታተርፈው ነገር ይሄ የእግዚአብሔርን አሰራር ነው። በቃ ማልቀስ ባለብህ ደረጃ ታለቅሳለህ። ጥቁር ስለለበስክ ያንን ሰው አትለውጠውም። ሀዘንን የሚያውቀው የውስጥ ስሜት ነው እንጂ ጥቁር ስለለበስኩኝ ፀጉሬን ስለተላጨው በእግሬ ስለሄድኩ አይደለም። ይሄንን ምናልባት የሚደብራቸው አካባቢ አንዳንድ ትልልቅ ሰዎች አሁንም እየቀረ ስለሆነ በደንብም ማስቀረት ያለብን ነገር ነው ብያለ። ሰው ሞት አይደለ? እኔ እንደሚገባኝ እውነቴን ነው የምልህ፣ ያ ሰው ኦልሬዲ ወደ ፈጣሪ ሄዷል። አንደኛ ከዚህ ስለሄደ ምንድነው የሚደረግለት? እግዚአብሔር ነፍሱን እንዲምር ጸሎት ታደርጊያለሽ። ከዛስ እርሱን ደግሞ ፈጣሪ አይደል በስሙ ነዳያንን ማብላት አይደል፣ የተቸገሩትን መጎብኘት፣ በስሙ መልካም ትሩፋትን እንዲሰራ እንጂ ዓመት እስከ ዓመት ጥቁር ለብሰው ቤቱን ጥቁር የሚያለብሱ ጭራሽ ትዳር ውስጥ የማይገቡ አሉ። ህይወትማ አንፈልግም፣ በቃ እናቴ ሞታማ ከእንግዲህ ምን ህይወት አለኝ፣ አባቴ ሞቶ ከእንግዲህ ህይወት አለ፣ ህይወት ይቀጥላል። የኔት መድኃኔዓለም አለ መድኃኔዓለም አለ። ግን እንደ እውነት ስታስበው ማለት ነው። ቆይ አሁን ለምሳሌ ያሬድ ይሄ ንብረት ያንተ ነው፣ የህዝብ ነው የህዝብ ነው እንበለው። ግን አንተ ቤት እስካለ መብቱ ያንተ ነው አይደል? ስለዚህ ይህንን ዕቃ አንስተህ ብሰብረው እናገርሃለሁ ነው? መልስ የለህም። መልስም የለህም። ለምን ብለህ ብትለኝ ሁለት ልብ ነው ያለህ አንተ። አሁን ይህንን ዕቃ ሰበርከው፣ ንብረትነቱ ያንተ ነው። እኔ መብት የለኝም ለአንተ ማለት ነው። ያንተ ዕቃ ነው የተሰበረው እንጂ የሚመለከተኝ ጉዳይ አይደለም። ቢያንስ ለምን የሚለው ውስጤ ይኖራል እንጂ ሰብረዋልና ክፈለው አልልህም፣ ወይ ደግሞ ገጣጥም መልስልኝ አልልህም። ያ ማለት ወደ ምድር ስንመጣ እኛ አደራ ነው የተሰጠነው። ለሁሉም ነገር ተሰጠክ። ልጆች በኃላፊነት ማሳደግ፣ ቤተሰብህንም እንደ ቤተሰብ መያዝ ያንተ ፋንታ ነው። ከዛ ውጭ ግን በፈለገው ሰዓት በየትኛውም አቅጣጫው በሞትም አደጋ ይሁን በምንም ሁላችንም ስንፈጠር የምንሞትበት ቀን ብድግ አድርጎ ሲወስድ መሸኘት ነው ያለብን። መብቱ ነው። እኔ ይጋራሻል። ምክንያቱም ይህንን ነገር እኔ አሁን ሀዘንን አስቀሩ ምናምን እያልኩ አይደለም። ሀዘን በልኩ ቢሆን ጥሩ ነው። ቀጣይ ትውልድ አለ። ለትውልድ የምታስተላልፉት ደህና ነገር ቢሆን ነው ብዬ የምለው እና ይሄ በእንዲህ እንዳለ
በዚሁ ፈልጭ አርሽልሽ። ያው ሳቅ እንጂ እኔ ሳቅ ጨዋታ ይመቸኛል። እንደዛ ካልሆነ እንጥሩ ስለማያ እንትን አላለቅስም፣ አይዞህ አላለቅስም፣ እንዳታለቅሽብኝ መድኃኒዓለም አለ። እንትን አንድ ጎረቤታችን ልጅን አባት የሆነ ነገር ይሞታልሻል እና እነሱ አሜሪካ በቃ እዛው ነው ኖሮ ምናምን ጭርስ አድርገው ያሉት። ህዝቡ ለቅሶ ሊደርስላቸው ሲሄድ ቤቱ ባዶ ነው በተደጋጋሚ። ከዛ ባለፈው እኮ ምናምን መተን ኦንላይን ላይ እኮ ጨረስን በዋትሳፕ ምናምን በቃ እንደ ነፍሲ ማርያ አለቀ ጨረስ። ከዛ ሲሰውረ እውነቴን ነው። አንደኛ በጣም ኤክስትራቫጋንስ ነው የሚሆነው፣ ብዙ ወጪ ነው የሚሆነው። ደበረሽ እንዴ ማለት በቃ አንዳንድ ሰው እስከ 40 አይወጣም ከቤትሽ። እንትን እኮ ነው ደስ ይላል እኮ መሰባሰቡ ጥሩ ነው። ግን አንቺ መምህር አይደለሽ እኔም መምህር ነኝ እና በሆነ መልኩ ማደስ እኛ ትውልድ ካልተናገረን ኤክስትራቫጋንስ ነው። ሁለተኛ ነገር ደግሞ ሰው ወደ ስራው መሄድ አለበት፣ መንቀሳቀስ አለብሽ። ለቅሶ ላይ 4 ሰዓት ልታሳልፍ ያቺን በቃ ወደ ፈጣሪ ሄድ። እንትን ማዘኑ ኖርማል እኮ አይደለም እንዴ። እኔ በጣም መውዳት ሞታ እናት እውነቴን ነው ከልጅነት እስከ እውቀት በማጣት ውስጥ ነው ያደግኩት። ግን እዛ ጋር ስታክ ልታረጋች መንቀሳቀስ አለብሽ። እዚህ ሲሉሽ ፈጣሪ ጋር ሄደሽ ለምን ብለሽ ልታልቅሽ ትችያለሽ፣ ወይ ደግሞ ነፍሲ ማር ትያለሽ። እንደዚህ ኦንላይን ላይ ድረሱ ነው አሁን ስንጀምር አገባ አምጣ እንዴ ስንኛ ነገሩን እንትን አንበል ለማለት ሰምቶ በኦንላይን እንዳይደርሱ ቀጣዩና ሀዘን ነው። ከሀዘን እግዚአብሔር ይሰውረን። ግን የተጻፈልን ነው የምንኖረው ለማለት ያህል ነው። አስተማሪ ሀሳቡ ይሄ ነው ለጨዋታ ያህል እና ቀጣዩን ልጠይቅሽ እንጂ ልጠይቅሽ እንጂ በቤትክ እኮ ምንም ሰለጠንሽብኝ እኮ እኔ እንደው እንደዛሬ እንደው ካሜራማኑ እርግጠኛ ደስ ብሎት እየተቆነጠነጠ እንደዛሬ ዝም ብዬ አላውቅም። ዝም አትበል። ጎበዝ ነሽ። ሳህሊት መምህርት ስንዱ ተስፋዬ ጋሽ ስንዱን አንጀታቸውን አሳርረሽ የተረከብሽን ተረክበሽ በህይወትሽ በጣም የሚጸጽትሽ ነገር አለ? አንዱን በቃ ጥቁር ነጥብ ልጥሎ ያለ ጥቁር ነጥብ ብዬ የማስበው ልንገርህ። ባለቤቴ ካረፈ በኋላ እንግዲህ ከዛ ወደዚህ ላምጣለ የተቃጠሉት ዘመናት ብዬ የምለው ለስንት ሰው ምታርፍ ሰው እንደሆንኩ አውቃለሁ። እግዚአብሔር ለምን እንዳመጣኝ የማውቀዋለሁ። ይመረም የትምክት አይደለም። ልክ 7 ዓመት ሲሆነው ትዳር ህይወት ውስጥ ገብቼ ነበር። አንድ ፕሮጀክት ባለቤትሽ ከሞተ በኋላ ከ7 ዓመት በኋላ በሆነ ፍጥነት በቃ መጠናናቱም ሳይኖር ምንም ሳይኖር ምንም ነገሮች ድብልቅልቅ ያለው እንደዛ አይነት ህይወት ውስጥ ገብቼ ነበርና ትውቃችንም ጥናታዊ ነገርም የለም ሁሉ ነገር በቃ ጥሩ አልነበረም ነበርና ራይድ ሹፌር እና አዳነች አበቤ ጋር አንድ ትልቅ ፕሮጀክት ነበረኝ እዛ መመላለስበት ከንቲባዋ እነ ላይ ከምናምን እንትን ብለው ወደዛ መርተውኝ ነበረ። ትምህርት ቢሮ ምናምን ብዙ ውጣ ውረድ ነበረ። ይሄን ምለ እሱን ከመታወቂ ከ2 ዓመት በፊት እዛ ውስጥ እንግዲህ መመላለሱ ሲመጣ ተጠናው ስልክ ይሄ ነገር ብር ያስመጣሉ ምናምን ተብሎ ፕላን ተደርጎብኝ የመሬት ጥያቄ ነበረ፣ የገንዘብ ጥያቄ ነበረ። ፕሮጀክቷን እንትን ለማለት በቃ ሆን ብሎ ፕላን አውጥተው እኔም የሚሄድበት ስልክ ተሰጠኝ ስለ በቃ ሁሌ ራይድ ስትጠራ ሜትር ታክሲ ነበረ ያኔ ወደ ራይድ ከመሄዱ በፊት። እዛ ነገሮች ምን ሆኑ ሁልጊዜ የሚደወለው እሱ ጋር ሆነ። ባለቤትሽ ማለት አዲሱ ትውቃችን ምን ይደረጋል ልለው ገደዳለሁ እና ሁሌ ነው መደዋወሉ መጣ ምን መጣ። ከዛ በኋላ ፋዘር በማልታ ይሄ ባለ ሰዓት ማለት ወደ አዳነች አበቤ ተመሄዱ በፊትም ሲመራ ወመዘክር ነው የመራው። መጨረሻ ደረጃ ላይ ሲደርስ እኛ ይህንን ነገር ማድረግ ስለማልችል ከንቲባ ቢሮ ይመለከተዋል፣ ወደ ከንቲባ ቢሮ ይመራ ተባለ። ይህንም ነግረን 4-5 ይኸውልህ 3 ወር 4 ወር ጠዋት እየተነሳው ላይ የተመላለስኩበት ቢሮ አለ። ይህን ያውቁታል እነሱ እና ግን እግዚአብሔር ይመስገን
ነግሬያለሁ። ፊቴ ትንሽ እንትን ነው መሰለኝ የሆነ ፊቴ አላውቅም ብቻ ሞገስ ይሄ እኮ ምን ችግር አለው? እና ሞገስ እኮ ተፈጣሪ ገብቼ ጉዳይን ሳላስፈጽም ግን አልወጣም። አንድ ጉዳይ ላይ ትጨርሽልኛለሽ እና አፍሬ ወጥቼ አላውቅም ማለት ጊዜ ቢበላም ማለት ነውና አጋጣሚ ያ ወደዛ ሲመራ በቃ አሁን እና ምን ደረሽ ምናምን ነገር ታወራለህ። መቼም ሰው ታወራለህ። አሁን ዛሬ ደግሞ እንዲህ ቦታ ነገ ሴት ትሄጃለሽ እንደዚህ ይሄን አወራዋለሁ። ታውቃለህ እኔ ግልጽ ነኝ በጣም። ለካስ ጠላት እየገዛው ነበር አላወኩም። ቶሎ አልቆ ልቀማ አይነት ነገር ነውና ከዛ በኋላ ፋዘር ሲታመም ነገሮችን ተውኩኝና ሄድኩኝ ክፍለ ሀገር ላሳክመው እና የተመላለስኩ ነው ማሳክመው። እዚህ ስጠራ እዚህ እመጣለሁ፣ እዛ ሲሄድ እዛ ሄዳለሁ። ከዛ እዛም እግረ መንገዴን ብዬ የካወጦናን አስገባሁኝ። ሁለቱም ጋር ፕሮጀክቱ ተዘረጋ ማለት ነው። የካወጦና ምስሉ አይደለም የካወጦና ያሳለፋቸውን ንጉስ ካወጦና ባይዜ በጣም ብዙ ታሪክ አለውና እዚህ ጋር ማውራት 3 ቀን 4 ቀን ሊፈጅ ይችላል ታሪኩን ብነግርህ። የሱን ታሪክ ለመጻፍ በብራና ለመጻፍ ታሪክ ለማስመዝገብ እዚህ ከአድዋ ጋር የቱ ይቅደም ሲባል አያኛው ቀለል ስለሚል ተባለ። እዛም ሄድኩና ፋዘርን እያስታመው እስከ ከንቲባ ቢሮ ጨረስኩ። እዛ የሚገርመው ነገር ፋዘር ታሞ የተመላለስኩ ሆን በቃ ዜሮ ትገባለህ አይደለ? ዜሮ ሁሉ ነገር ዜሮ ገባ። ምክንያቱም የተመላለስ ክፍለ ሀገር እየተመላለስ እያወጣ በዛ መሀል ምን ተፈጠረ? የመጀመሪያ ህትመቴን አሳተምኩና ለህዝብ አሰራጨው። ስዕል ማለት ነው። በእንቁጣጣሽ ነው ብዙ ስፌት በምትሰፋ ሴት እና እንቁጣጣሽ በሚጨፍሩ ሴቶች ነው የምታወቀው። ያልተዘራበት ቦታ የለም። እስከ ውጭ ድረስ ምን ሆነ? ኮፒራይት ገባበት። እኔ አሳትሜ ከዛ ሳይወጣ ኮፒራይቱ ገባ። መርካቶ በሙላ እንዳለ ተቸበቸበ። አዎ እኔ እንግዲህ ላይሰንስ ያለኝ ህጋዊ ፍቃድ ያለኝ ሴትዮ ቁጭ ብዬ ፓክድ እየተደረገው ወደ ውጭ ይላክ ነበር። አምሶሶ ለፍታችሁ የምታመጡት ነገር ላይ እንደዚህ አይነት ጌም ያሳዝናል በጣም እና ተነገደበት። ይመቻቸው እነሱም ለምን ምክንያቱም ካለፈላቸው በእኔ ይለፍላቸው። በሰው ተንኮል ስለማላስብ ይመቻቸው፣ መካሰስም ስለማልፈልግ ማለት ነው። ከዛ በዛ ውጥረት ውስጥ አስበው እንግዲህ ገንዘብ እጅ ላይ ላይኖር ይችላል የምታደርገው ድርጊቶች። ከዛ ክፍተቴ እየታወቀ መጣ። ክፍተቴ ማለት የሰው ልጅ ክፍተትህን ለማንም ብዙ ጊዜ እንዲገልጽ አድርጋ አትናገር እና መምጫ መሄጃ ምናምን ገንዘብ በጣም ያወርድሃልም ይሰቅልሃልም። እኔ የሰው ልጅ ክብር የሚባለው ነገር እንደውም ገንዘብ ነው የምለው። ከገንዘብ ጋር እያይዘ ነው ነገር። አዎ የሰው ልጅ ክብር የሚባለው ነገር ድሮ ነበረ። አሁን ላይ ግን ገንዘብ ካለክ አንተ የትም ብትሄድ ልንገርክ ትገባለህ። ቁልፍክ ገንዘብ ሆኗል የትም ብትሄድ እና ሙሉ እንደዛ ማለት ባንችልም ጀነራላይዝ ባናረጋው አንዳንድ አሉ ማለት በእምነታቸው የሚሆን በተማሩትም ነገር ሪል ነገር የሚሰሩ አንዳንድ አሉ። በብዛት ግን ልክ ነው። ገንዘብ ከሌለ ያሬ ዛሬን ታጥራለህ። አሁን ሳትበላ ሳትጠጣ ታጥራለህ። ምናልባት 2 ቀን 3 ቀን ምናልባት ልትቆይ ትችላለህ። ይሄን የምለው ምክንያት ይሄ ከሃይማኖታዊ ነገር እየወጣው አይደለም። የትም ብትሄድ የትም ገንዘብ ከሌለ ይኸውልህ ስራ ለመስራት ገንዘብ ያስፈልጋል። ሀሳብ የምትሸጥበት ቦታ አለ፣ ማሸጥበት ቦታ አለ። ግን መነሻ ካፒታል ከሌለክ እንደውም የሆነ ቲክቶክ ላይ አንዴ ምን አልኩ እናቴ ላሲዝ ያለ ፔጅ የሆነ ልጅ ተናግሮ ውስጤ እንዴት በውስጤ ያስገባሁት ሰው ነው። የእውነት ልንገርክ ስሙን አላውቅም እንደው እንዳትቀየሙኝና እናቴ ላሲዝ ብሎ አለቀሰ። ሀሳቡ ትክክል ነው። ለምን በለኝ ዲግሪ ኖሮክ እሺ ዲግሪ አለኝ የሚቀጥረኝ አጣዋል። ዘመድ ያስፈልጋል ማለት ነው አይደለም? ብር ከሌለ ብር ያስፈልጋል። እዛ ለመሄድም እኮ ጉዳይ ለማስፈጸም የታክሲ ያስፈልጋል። እሺ ተገፋክ ልበል፣ ለመካሰስም ወረቀት ለማጻፍ ብር ያስፈልጋል። ስለዚህ ምን ይሆናል ብለህ ታስባለህ? ገንዘብ ፓወር እውነት ነው። ግን እዚህ ዘመን ላይ መድረሳችን የሚያሳዝን ነው። በፊት እናቶቻችን እኔ በደረስኩበት እድሜ እንኳን ፈጣሪ ምስክር በራቸውን ከፍት አድርገው ከሩቅ የሚመጣን እንግዳ እንኳን ድምፅ ባለው ሰላምታ እያሉ ሰላም ብለው ሪል የሆነ ፍቅር
እስከ ላባችን እስከ ላቧ ተቃቅፈን እንትን ያለው ፍቅር ነበር፣ መዋደር ነበረ። እንደውም መጽሐፍ አንድ የሚለው ነገር አለ፣ ጥንት እንዲህ ያልነበረን የሚል ቃል አለ። በጣም ነው ጥንት እንዲህ ያልነበረን ፍቅር ነበረና ገንዘብ አሁን የትም ሄደሽ በገንዘብሽ ምንም ማድረግ ትችላለሽ። ምንም ስልሽ ምንም ሁሉንም ማለት ባንችልም ይጎዳል። ልክ ነሽ። እኔ ከአንተ ጋር እኮ እጋራለሁ። ለምን ሙሉ ለሙሉ አላልኩም። እዚህ ጋር ነጥብ እንዲጣልልኝ የምፈልገው ሙሉ ለሙሉ ገንዘብ አላልኩም። ልክ ነሽ። ክሊር ላርግልሽ ብዬ ነው። እንትን አለው በፐርሰንት ስናሰዳው ከ50 በላይ የሚደፋው ከ50 በላይ ከ80 በላይ በቃ የሚደፋው ሚዛኑን የሚደፋው ወደ ገንዘብ። ስለዚህ በቃ ገንዘብ ያዛኔ ገንዘብ እጄ ላይ የለም። መምጣት መሄዱ እዚህ ሲጠሩኝ ጊዜ መምጣት አለብኝ። እዛ ፋዘርን እያስታመሙ ባዶ በዜሮ ቀረው። ከዛ አጋጣሚውና ፋዘር ይወጣል። ነፍሱን በአጸደ ገነት ያስበው። ምን ይሰማሽ? ደነገጥኩ። በጣም የደነገጥኩት ግን ለምን እንደሆነ ታውቃለህ? አወራን እንጂ ይቅር አልተባባልንም። አይገርምሽም? የሆነ ስሜትሽን ውስጥ እንትን ያለው የተጎዳ አባትሽን በአንቺ የተነሳ አይደለም ሞት ሊነካው አይደለም ከዓይኑን ባጠብ ያለ ሰው ያችን ፈጣሪ ይጠይቃል። እውነት እና መካስ ያለበትን ሰው ሳትክሺ ካመለጠሽ ይቅር አልተባባልንም። ይቅር ማለት እሱ ብሎኛል ስል እንደዚህ ሆኖ እንዲሆነው ብዙ ሚስጥር ማልናገራቸው ሚዲያ ላይ የሚያወጣ ነገሮች አሉ። በቃ በዳይ ነኝ፣ ይቅርታ በሰዓቱ ባዳምጥሽ ጥሩ ነበር የሚል ሀሳብ ነው እንደውም እሱ ያቀረበው። እኔ እንደውም ቦታ አልሰጠም። እንደውም እንዴት አልተናደደችም ላለ ያ ነገር ትንሽ የሚያጋግል ነበረ። በሰዓቱ በስህተት ሌላ ነገር አድርጌ ነበር ምናምን ብሎ አወራ። ኧረ ችግር የለውም ምናምን ኖርማል ነው ብዬ ተውኩኝ። ግን ወንድሞቼ እና እህቶቼ ግን ተናደዱ በሰዓቱ። ለምን? ብዙ ዓመታት የተደበቀ ሚስጥር ስለነበረ ማለት ነው። በንዴት እሱ ሌላ እርምጃ ሄዶ ነበር። ፋዘር ካረፈ በኋላ ወዴት መሄድ ቀጠልኩኝ? ቀጥታ አሁንም ወደ ፕሮጀክቴ ከተቀበለ በኋላ ምናምን ትንሽ የሆነ እግሬ ላይ ትንሽ አደጋ ነበር ምናምን መኪና መንገድ ላይ መኪና አደጋ ቅድስተ ማርያም ጋር ትንሽ ተከሰተና ትንሽ ነው ብዙም አይደለም። ይሄንን እንትን አለኝ። የሚገርመው ነገር ግን ትንሽ ነው ብዙ ካሳለፍነው ነገር እኮ ስታየው አከርካሪ ተሰብሮለት ሆስፒታል ገብቼ በምብዬ እግሬ በጀሶ ታስሮ ምናምን ትንሽ ነው። ከዛ በኋላ ፋዘሬን ባይዘ ስቀብረው ታጅቤ ነው የቀበርኩት። ከመኪና አልወረድኩም፣ ተደግፌ ወርጄ ነው የቀበርኩት። ይህን እውነት በጣም ከሚገርመኝ ነገር ነው። ከዛ መጣው ያው ህመሜ አለ፣ ሀዘን አለ። ሳለው እንግዲህ በጭንቅላት ይቅርታውን ደግሞ ትቀበያለሽ። ላንጠለጠልሽው ማተብ ስትይ እመም ነው፣ ይጎዳል። እረዳሻለሁ። በጣም የሚጎዳ ነገር ነው። በተለይ ከቤተሰብ የሚመጡ ነገሮች፣ በትዳር ውስጥ የሚገቡት ጣልቃ የሚገቡት ነገር ወይ በጣም ስብርብርብር አድርጎ እድሜ ልክሽን እንትን ነው አይወጣም ቶሎ ከፈጣሪ ጋር። ግን በምኑም ሸሽተሽ ነው። አንድ አባት ምን እንዳሉኝ ታውቃለሽ? ቤተሰብና ፎቶ በሩቁ ነው የሚያምረው። የሆነ ላሚቷን እንደቀማሽ ማለት አንቺ ቤት ውስጥ ብዙ ነገር የምታረጊ ከሆነ አንቺ ትዳር ውስጥ ከገባሽ which is ስቶፕ ይሆናል፣ ይቆማል። ወንዶች ለምንድን ነው የወንድ ቤተሰብ ብዙ ጊዜ ይጣላል? ለምን እኔ ብዙ ጊዜ ይባላል። ለምንድን ነው ግን የወንድ ቤተሰብ ብዙ ጊዜ ይጣላል? ለምንድን? እኔ ብዙም ከሴትም ከወንድም ወገን እኛ ቤት ለየት ስለሚል እንትናችንም እንደነገርኩ ስለሆነ ከተበዳይ ጎን ነው የምንቆመው። ነገሩን ነው የምልህ እንጂ እያየን የወንድሜ የበደላት እኔ አሁን የሆነ ያገባትን ሴት እንትን ቢላት እኔ አልሰማውም። ለምን ብለህ ብትለኝ ከተበዳይ ጎን ነው ከእውነት ጎን ነው የምቆመው እንጂ ወንድሜ ስለሆነ እንደፈለገ ምን ወንድ ስለሆነ ምናምን ልል አልችልም። ሴት ስለሆነች ደግሞ እንደፈለግሽኝና ጊዜው ተራቋል ምናምን አልላትም። እህቴን አልላትም። ሚስቱኝ ነው መላት እህቴንም ከሆነች እሱም ባል ይሁን ነው ምለው። በቃ ከዛ ውጭ ካለፈ ካልተስማማችሁ
አቁሙ ነው ብለው። እኔ የራሴን አቋም ነው የምነግራችሁ። ለምን መሰላችሁ? አሁን የሆነ ሰዓት ላይ አይተህ ከሆነ ሄዶ በቃ ሞት ደረጃ የሚያደርሰው ምንድነው? መናናቅ ነው። እጅን ካነሳ በአንድም በሌላ ህይወት ማጥፋት ይመጣል። ወንድ ልጅ ሴት ልጅ እንደ ንግስት ተንከባክቦ ማኖር ግዴታው ነው። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው የምነግርሽ፣ የራሴን ሀሳብ አይደለም። አፍጣም አታውራ ምለው መጽሐፍ ቅዱሳዊ ነው። ሳራ ምን ነበረች? ታዛው ነው የኖረችው። ወንድ ልጅ አበባ የሆነች ፖም የሆነች ሴት ከእናትና ከአባቷ ቤት ተረክበው ማዲያት እንዲህ እስክታወጣ ድረስ ጉስቁል እስክትል ድረስ ሊያኖራት አይገባም። ይሄ የገንዘብ ጨዋታ አይደለም። ቆሎ በቤት አይደለም ስንዱዬ፣ ቆሎ በቤት ውስጥ ካለ ፍቅር ካለ እግዚአብሔር ምስክሬን እየተራቀቅኩ አይደለም፣ ሰላም ያለበት ኑሮ እዋ ተጠጥቶ ብራይት ነው። መከባበር ካለ ወንድ ልጅ ይከበር፣ ሴት ልጅ ደግሞ ንግስት። ለማስቀይማችሁ ሰዎች ይቅርታ። በዚህ አጋጣሚ ግን እንዲህ ያለን ሰው መሆን አልፈልግም። ለዛ ነው በ16 ዓመትሽ ያገባሽው እንዲህ ያለች ስላልሆነች። ይመችሽ። ግን ቢያንስ አሁን የምታምር የምትሳም ልጅ ክርስቶስ ሰጥቶሽ ልጆች ይላል መጽሐፍ ቅዱስ ላይ መዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ ልጆች የእግዚአብሔር ስጦታ ናቸውና ለዛ ስጦታ እናመሰግናለን። አረ ጥያቄ ልጨርስበት። አረ ወይኔ ምን ጉድ ነሽ እንዴ! ጠየቀችኝ እኮ በቤቴ። እሺ ነጥብ እያለሁ ቤተሰብ እያያዛችሁ ጎበዝ፣ ብርቱ፣ ጠንካራ ሴት በብዙ ፈተና ውስጥ አልፋ መምህርት ሳህሊት በእያንዳንዱ ሴትነቷን በምትጠየቅበት ወቅት እንኳን እምቢም ብላ ዛሬ ላይ እራሷ የምትፈልገው ማንነት ሰርታ እየኖረች ያለች ብርቱ እህታችን ጋር ነው ያለሁት። መምህርት ሳህሊት ስንዱ ተስፋዬ ጋር ነው ያለነው። አሁን እኔ ጠይቃል፣ አንቺ መልስ ላይ እሱ ላይ ነው ትእዛዛችን። ታፍ የሆነ ነገሮች ማልቀስ መብትሽ ነው። ሶፍተኛ ቤት ብዙ ነው አዛለሁ። መምህርት ሳህሊት ስንዱ ተስፋዬ፣ አቤት። እንዴት ነሽ? አለሁልህ። ህመምሽ ምንድን ነው? እንደታመምሽ አውቃለሁ። ህመሜ እንደ ቤተሰብ ሳወራክ እንደ ቤተሰብ ነው ማወራክ። ምክንያቱም አንዳንዴ ከአቀራረባችን አንጻር ብዙም አሁን አንተ ከዛ ከመጣክ በኋላ ጊዜ ኖሮን የተገናኘንበት ሰዓት የለም። የሆነ ሰዓት ላይ ነው ያስጨነኩክ እና ሲከፋኝ ያው እናንተ ናችሁ ወንድሞቼ፣ ለእናንተ ነው ማማክረው እና የሆነ ሰዓት ላይ ጥቅምት አካባቢ ምርመራ አድርጌ ነበር እና ቀለል አድርጌ ነው የታየሁት። አሞት ጠጠር ስለነበረብኝ ቤጂንግ ሪፈር እንዳስወጣ ተነግሮኝ ነበረ። እሱን ስታይ አጋጣሚ ሆኖ የሆነ ምልክት እንዳለ ማህፀኔ ላይ ምናምን ተነገረኝ በዛን ሰዓት ማለት ነው። አንደኛ የሆነ ምልክት የሚያሳይ ነገር አለ እኛ ጋር ማሽኑ ስለሌለ ሌላ ቦታ ተብሎ ተጽፎልኝ ነበር እና ያው አንዳንዴ ቤተክርስቲያን ደብራት እየዞርን የምንሰራቸው ስራ ብዙም ከዓለማዊ ነገር ጋር እንትን አይልም እና ጸበል ገብቼ ስወጣ ብዙም እንትን አላለኝ እና በዛን ሰዓት ያው ብዙም ግልጽ ለማድረግ ያህል ጸበል ጠጣው ምን አልኩኝ እና ብዙ ነገሮችን ሱባኤ ያስኩኝና ከማፀኔ የተቆራረጠ እንትን እባብ ይወጣል እና ኢየሱስ ክርስቶስ መጨረሻ ላይ ምጥ በለው በቃ ከጭንቅላቱ በላይ የወጣው ምጥ በለው እባብ ከማህፀንሽ እና ሰው ልጅ እንደሚያምጠው ነው አምጬ እንግዲህ ሁሉም እዛ የነበሩ አጠገቤ የነበሩ ሰዎች ያውቁታልና ተቆራርጦ የመጨረሻው ግን ከዚህ ከአንገቱ በላይ ሰርቷል። ኖርማል በቃ እንትን ብሏል እና ታዩታላችሁ። እሱንም ለምስክርነት ማለት ነው ግድ እግዚአብሔር ስላደረገልኝ ነገር ማለት ነው። ያንን በሰዓቱ እንደዛም ሆኖ እኔም ቦታ አልሰጠሁትም በቃ እና የሆነ ሰዓት ላይ ፌንት እንትን አለኝ እና ባፌ ደግሞ የሆነ ሌላ ነገር ደግሞ ይወጣል ተቆራርጦ ማለት ነው። የሆነ የተጠበሰ እንቁላል የሚመስል ነገር ነጭ ሆኖ ደግሞ ባፌ ወጣ አስመልሶኝ ማለት ነው። ሰርቶ ነው ቤቱንሽ። እና የዛኔ ይሄ አእምሮዬን ይሄ በጣም የሆነ የተቆጣጠረኝ ነገር እንዳለ ነገር ውርር የሚያደርግ ነገር የለም እንደዛ ነው ሰውነቴን ሲያደርገኝ የነበረው እና ወጣ እግዚአብሔር ይመስገን። እና ከሆነ ጊዜ በኋላ ያንን ወረቀት ይዤ አልታየውም እኔ በቃ ይሄ ስለወጣ በቃ ደህና ነኝ ምናምን ብዬ ተውኩት ሁሉም ነገርና በቅርብ አሁን የሆነ ክፍለ ሀገር ሄጄ ነበርና
እንደ ማንቀጥቀጥ ምናምን ሲያደርገኝ እስኪ ቼክ ተደረጊው ምናምን ሲሉኝ የወባ ኳርተም ነው ምናምን የሚባለው እሱን ስወስድ እስኪ አይ የሆነ ስሜት ተሰማኝና ለምን አልኩኝና ሄድኩ። አጋጣሚ ሆነው ስታይ አይ ይሄ ነገር ግን ታይተሽዋል አይመስለኝም ሙሉ ምርመራ አድርጊ ተባልኩኝ። ምክንያቱም ከዛኛው ይበልጥ ወደዚህ ወደ ማህፀኔ አካባቢ ስሜት ይሰማኛል እና አንዳንዴ መታፈን ምናምን እንደሆነ የሆነ ነገር የሚሰማኝ ስሜት እንደ ምጥ ምናምን ያደርገኛል። እንዴ ይሄ ነገር ምንድን ነው አልኩና ቼክ ስደረግ አይ 2ኛ ደረጃ ላይ ደርሷል እና ሌላ ቦታ ማሽኑ እንደውም የለም ተብሎ አሁንም ወደ ግል ነው እንግዲህ ወደ ግል እንድታከም ነው የተጻፈው። በዚህ ብዙ ህልም ያለኝ ሴት ነኝ። እውነት እንነጋገር ከተባለ እንደነገርኩ ትልቅ ፕሮጀክት አለኝ። እሱን ማስጨረስ ህልም እንዳይሆንብኝ ብዬ ነው። የቤተክርስቲያናት ብዙ ገዳማት ላይ መስራት ያለብኝ አሻራዬን ማሳረፍ ያለብኝ ነኝ። እናት ነኝ። እናት እንደመሆኔ መጠን ደግሞ መምህርት ነኝ። እሱ ብቻ ሳይሆን ስለዚህ አንዳንድ የቤተክርስቲያን አካላት እንድሰራ እያደረጉኝ አይደለም፣ በጣም ተጽዕኖ እየፈጠሩኝ ነው፣ እየገፉኝ ነው። ከቤተክርስቲያኗ እንደውም እንድወጣ እያደረጉኝ ነው። መስፈርቱ ምን እንደሆነ የኛ ሃይማኖት ኦርቶዶክስ ተዋሕዶ ነኝ። ለዛውም ጥርት ያልኩኝ ንጥር ያልኩኝ ነኝ። እዛ ውስጥ ምን ማድረግ እንዳለብኝ አላቅም። ምክንያቱም መምሰል ነው ሆኖ መገኘት ነው የሚለውን ጥያቄ ነው ይሄን የምጠይቀው። ስወድቅ ማታነሳኝ ከሆነ ወንድሜ ነክ፣ ደግሞ ሲከፋኝ እንባይን ማታብስልኝ ከሆነ፣ በህመሜ የምታለቅጥብኝ ከሆነ፣ እኔ እንደ ኃጢአት በሽታ ያመጣሁት እስኪመስል ድረስ የምትናገረኝ ከሆነ አንተ ለእኔ ወንድሜ አይደለም፣ መጽሐፍ ቅዱስን አላነበብክም ማለት ነው። ስለዚህ እንደ ህይወት ተሞክሮዬ አንዳንድ ነገሮቼ በጣም ፈር እየለቀቁ ሄደዋል። ይህ የሚሆነበት ምክንያት ምንድን ነው? አባት ብለህ ስታማክረው ስራ ብለህ እየሰራክ እያለ መጥቶ ቤት ድረስ እንግዲህ ተልኮ ስራ ልንሰራ ነው ተብሎ ስልክ ተደውሎ የስራ ቦታዬ ስጠቁም ሌላ አደጋ ሊፈጥሩ የመጡ ሰዎች ነበሩና የቤተክርስቲያን ስዕል የኔ የሚባል ነገር የለም። አሁንም ደጋግሜ እናገራለሁ። ቅዱሳን መላእክታት፣ ኢየሱስ ክርስቶስ፣ ሕያው መድኃኔዓለም የትኛውንም ስዕል አድኖ የሚሰሩት የኛ የምንለው የራሴ የምለው የለም። ሁላችንም በተሰጠን እንሰራለን። ከዛ በኋላ ይባረክና ወደ ቤተ መቅደስ ይገባል። ይሄ ግን ኮፒ ተደርጎብኛል አይነት ነገር ነው ተብሎ የራሴ ስራ ነውና ለምን የራሴን ስራ ኮፒ አደረግሽ በሚል ሀሳብ መጀመሪያ እኔን አናግረውኝ ስለነበረ ለምን አንቺ ጋር መጡ እነዛ ሰዎች? ያ ደግሞ የሰራሽው ስራ የኔን ኮፒ እንደመሆኑ መጠን እኔ መስራት ያለብኝ በሚል ሀሳብ ስራ እናሰራለን ብሎ ሰው ነው የተላከብኝ። ምክንያቱም ሚዲያ ላይ የሚታወቁ ሰዎች ስለሆኑ ሌላ ሰው ነው የላኩት። ከዛ በኋላ ዛቻ ማስፈራሪያም ነበረው። ቤት ውስጥ እንግዳ ተቀብለክ እንደ እንግዳ የእግዚአብሔር ቤት ነው እኔ አንተ ቤት መጣሁኝ ስራ ላሰራ ከመጣሁኝ ስለ ስራ ነው የምታወራው። ዛቻ ማስፈራሪያ ተዘጋጅተህ ካሜራ ደቅነህ አትጠብቅ፣ ወንጀለኛ ይመጣብኛል ቤት ብለህ ማለት ነው። እና ማስፈራራት ሁላ ነበረ። እግዚአብሔር መቼም ጠብቆኛል። ምንም ማድረግ አልቻልኩም በሰዓቱ። ጎረቤቶች ምናምን እኔ ደግሞ በጣም አግባብ ስላለኝ አካባቢ ላይ ውር 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 ምናምን ሲሉ ያ አካባቢ ያሰቡት ሳይሳካ ቀርቷል። ግን የኔ የሚባል ነገር የለም። አሁንም እየነገርኳቸው ነው ያለሁት። የኔ የሚባል ነገር ካለ ቅዱሳን ተከፍለው እኔን የሚጠብቁ ወይ ደግሞ ተከፍለው ያንተ የኔ ምናምን ተብለን እንደ እንትን ንግድ አይደለም። ከባድ በሰንበት ትምህርት ቤት ነው የሚያደግ ነው እና ከባድ ነው። የኔ ስዕል የሚባል ነገር እኔ አላቅም። ዛሬ አወቅን ተማርን ብለው ብዙ ነገር የሚያመጡብናሉ። ብቻ ከዛ ስንሆን እና ሌላው ነገር ደግሞ የመናፍስት አሰራሮች በጣም በህይወቴ እየፈተኑኝ ከልጅነቴ እስከ እውቀት ቤተሰብ ውስጥም ስላለ የመናፍስት አሰራሮች በጣም እየፈተኑኝ ያሉትና የራሴ ከምላቸው ሰዎችም ይሄ ሁላ የሆነው ከምግብ ጋር የተቀላቀለ ነገር ነው። እንግዲህ ሆዴ ውስጥ እንደዚህ አይነት ነገር ሰርቶ እባብ እስከ መስራት ድረስ እንግዲህ በአፍ በማዘን እስኪወጣ ድረስ የሚደርሰው ነገር ምንድነው? የመናፍስት አሰራር ነው። እኔ ባልጠረጠርኩት መንገድ በሌላ መንገድ የተሰጠኝ ነገር ነው። እኔ ምንም አልሆንኩም፣ እግዚአብሔር ይመስገን። ግን መኖር እፈልጋለሁ። አሁንም ህልሜን አሳኩልኝ።
ህልሜን አሳኩልኝ። የኢትዮጵያ ህዝብ ሙሉ አሁን የምምለው ቃል እዚህ ጋር ካፌ እንዲወጣና እናንተ ልብ ውስጥ እንዲቀመጥ ጭንቅላታችሁ ውስጥም እንዲቀመጥ ከመታመሚ በፊትም ብዙ ሚዲያ ላይ አውርቼዋለሁ ስለ ፕሮጀክቴ። እንደገና ደግሞ ማሰራት የምትፈልጉ ሰዎች ደግሞ ሰውን አይደለም፣ በግፊት አይደለም፣ በቲፎዞ አይደለም። እኛ እናት ሆነን ሴት ሆነን አሰሩ ስንል የማትፈልጉ ሰው በቲፎዞ ግን ኤከሌን እንደዚህ ተብሎ ተጠርቶ ሌላ ቦታ ከሌላ ቦታ ሲመጣ ግን ግር ብላችሁ ለአንድ ሰው መወገናችሁ በጣም እኔንም ትንሽ አበሳጭቶኛል። እና ለመሆን ምን መሆን አለብኝ? ያንን ለመሆን ምን መሆን አለብኝ? ማስመሰል ነው ያለብኝ? አልችልበትም፣ አላስመስልም፣ መቼም አላስመስልም። መሆን ካለብኝ መኖር ካለብኝ ዛሬ ነው የምኖረው። ሰርቼ ማለፍ ካለብኝ ደግሞ ለትውልዱ ቅርስ የሚሆን ለትውልድ የሚተላለፍ ነገር ነው። አሁንም እናገረዋለሁ ደግሜ፣ መስራት የምችል አቅም ያለኝ ሴት ነው። ምንም ችግር የለብኝም። የትኛውንም ስዕል አይደለም የቤተክርስቲያንን ብቻ አይደለም፣ እኔ ሁለገብ ሰዓሊ ነኝ። አሁን ወደ ቅዱሳን ስዕል ሄድኩበት የራሴ የሆነ ነገር ማረፍ እፈልጋለሁ። ማረፍ እፈልጋለሁ ማለት ትውፊት ነው፣ ከትውልድ ትውልድ የሚተላለፍ ነገር ነው። ያው ሁሌ ማወራለሁ። በኢትዮጵያ እንግዲህ መጀመሪያ አሳትሜ ኢትዮጵያ ውስጥ የሸጥኩኝ የመጀመሪያ እንግዲህ አሳትሜ ኢትዮጵያን ያስተዋወቅኩ ሴት ነኝ። ይሄ ለእኔ አይገባኝም። ማንም ቸብችቦት ዛሬ እውቅናውን ሌላ ሰው እስኪወስደው ድረስ ደርሻለሁ። እና ስራዎቼን እየገባችሁ ቲክቶክ ላይ ያው እንግዲህ የሚታወቅ ነው በስሜ ነው ያለው ሳሌት የሚለው ላይ ማለት ነው። እና ሙሉ እንግዲህ የኢትዮጵያ ሕዝብ አሁንም ደጋግሜ የምለው መስራት ነው የምፈልገው። አስረግጬ ነው የምናገረው። እንግዲህ አሁንም መስራት ነው የምፈልገው። እኔ ይሄንን እችላለሁ ወይ ደግሞ ፕሮጀክቱን ራሴ ጨርሳለሁ የሚል አካል ካለ ዝግጁ ነኝ። እኔ ግን ሰርተሽ ለምን ፕሮጀክቴ ላይ ነው አሁንም እያመመኝ ራሱ ማስበው ህልሜ እንደዛ የለፋውበት ሜዳ ላይ ሊቀር ነው። ለምንስ ያን ሁሉ ዋጋ ከፈልኩኝ እስክል ድረስ ደርሻለሁ። ምን ነበር ፕሮጀክትሽ? ፕሮጀክቴ የአድዋ ታሪክ ኃይሌ ገሪማ ነው በእንግሊዝኛ የጻፈው። በደንብ ሙሉ ኢትዮጵያ ይሄንን ታሪክ ያውቀዋል። ሙሉ ወጥ የሆነ የአድዋ ታሪክ የተጻፈበት ቦታ የለም። ፕሮፌሰር ኃይሌ ገሪማ እሱ የጻፈው ብዙም እንደዚህ ሙሉ ወጥ አይደለም። ወጥ አይደለም ማለት አርኪ አይደለም፣ የተሰባሰበ አይደለም። በየቦታው ነው ያለው። ተቆራርጦ ነው ሀሳቡ ያለው። አንድ ላይ አድርጎ ብራና በሌጦ ተዘጋጅቶ ብራና ታውቃለህ? የብራና እሱን በቅርስነት ደረጃ በወርቅ ተለብጦ የኢትዮጵያ በቅርስ ታውቃላችሁ ይወጣል እንጂ የሚገባ ነገር የለም አይደለ? ጥሩ የእጅ ጽሁፍ ጸሐፊ ነኝ። በመቃንም ጽፍ ሴት ነኝ። የቁም ጽሁፍ እጽፋለሁ። በእውነት ሲባል ነው የማውቀው። የቁም ጽሁፍ እጽፋለሁ እና ይሄም ማለት አባቶቻችንን ወደኋላ ተመለሽ ለሚለው የሚሉ ሰዎችም ስላሉ ወደኋላ ታሪክ ተመለሽ አሁን እንደዚህ ረቆ እስኪ ዛሬ የምናሳትምባቸው ወረቀቶችን ኮፒ የተደረጉ ወረቀቶችን እንያቸው። ፌድ ያደርጋሉ። አባቶች የጻፉበት ግን 2000 ዓመት ወመዘክር ሄዳችሁ ማየት ትችላላችሁ። ፍንክች ያላለ እያማረበት ይሄደ ጥበብ ነው አሉ አሁንም የሚጽፉ አባቶች። በእኔ ስር ደግሞ ብዙ ደግሞ ማስተዳድራቸው ሰዎች ኦር ደግሞ ከኔ ጋር ሆኖ እንደ ቱሪስት መጎብኛ የሆነ ከዛሬ እንግዲህ 5 ዓመት በፊት ነው ይሄ ፕሮጀክት የተነደፈው እና ባለሀብቶች አሉ እንግዲህ ማሰራት የሚፈልጉ ማገዝ የሚፈልጉ። እኔ ሀሳቡ አለኝ፣ በእጄ ላይ እውቅናው አለኝ፣ ወረቀቴ እጄ ላይ ነው ያለው። ስለዚህ ይህን ጉዳይ ማስፈጸም የሚችሉ ሰዎች አሁንም ዝግጁ ነኝ፣ ክፍት ነው በሬ። ይህን ነገር እንደ ትውፊትም ስለሆነ ከትውልድ ትውልድ መተላለፍም ስላለበት የመንግስት አካል የሆኑ ሰዎች ወደ አንቺ ሴት ነሽ መበረታታት ያለብሽ ነሽ እና ዛሬ ሴቶች ድራይቨር ሆኖ ሲሰሩ ምናምን ነገር በጣም ያኮራል። አንቺንም በዚህ መስመር ያለሽው አንድ ኢትዮጵያዊ ልትሆኝ ነው ማለት ነው። ስለዚህ ሴትን ስታግዝ ብዙ ጊዜ ማያት በየሰው ቤቱ ጓዳ የምትገባ ከንቲባችን አዳነች አቤቤ ይህንን ታላቅ ጥሪ እሷን ቢደርሳት ብዬ አስባለሁ። አንቺም ፍላጎትሽ እሱ ስለሆነ በተደጋጋሚ ቀድመን ስላወራ ነው አዳነች አቤቤ ማግኘት ፈልጋለሁ ስትይ ስለነበረ ክብርት አዳነች አቤቤ ሴትን በማበረታታት እንግዲህ ይታወቃሉ። ይችን ጎበዝ ጀግና ሴት
ጠንካራ ብርቱ ሴት እንዲጎበኙልን ስንል እንጠይቃለን። እሺ እያለ ህይወትሽ እዚህ ጋር የደረሰ ብርቱ ነሽ፣ ጠንካራ ነሽ። ህልምሽ ምንድን ነው? ህልሜ ጤናውን እግዚአብሔር እስከ መጨረሻው እንግዲህ ሕክምናዬን ጨርስና ጤናውን ሰጥቶኝ በሰፊው የኢትዮጵያን ሕዝብ ማገልገል ነው የምፈልገው። ለምን ልጆች አሉ። ልጆቼ ይሄ አየር ላይ የቀረ ህይወት እንዲኖራቸው አልፈልግም። ይህን የምልህ ህልሜን አሳክቸው ስሞት ለኢትዮጵያ ምን አደረገች ስንዱ ቢባል ይሄ ምንድን ነው የሚባል ነገር አይደለም። ሞተ መኖር ስሞት መኖር አለብኝ ብዬ ነው የማስበው። መሞትም ማንም ይሞታል፣ ግን ምን ሰር ወደዚህ ምድር ስመጣ የሆነ ነገር እግዚአብሔር ሰርቶብኝ ነው መጣው። ዝም ብዬ አልመጣውም። ስለዚህ እኔ ሞቼ መኖር ነው የምፈልገው። ይሄ ነው ህልሜ፣ ትልቁ ህልሜ። ስለዚህ አሳክቸው ነው ማለፍ የምፈልገው ብዬ ነው የማስበው። እስቲ ኮመንት ላይ ታሳካዋለች፣ ብርቱ ነች፣ ጠንካራ ነች የምትሉ አግዙን። ስለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ያክብርልን። እንደው ቲክቶክ በራስሽ አፍ እንስማ። ቲክቶክ አካውንት አለሽ? ቲክቶክ አለኝ። ምንድን ነው ስሙ? ሰዓሊ ስንዱ ነው የሚለው። ብርቱ ሴት ነበረ፣ ቀይሬዋለሁ። ምክንያቱም ብዙ አስተያየት ስለመጣብኝ ማለት በስምሽ ለምንድን ነው የማይሆነው ሲባል አኪታ ነበረ፣ በልጄ ነበረ። ከዛ በኋላ ብርቱ ሴት አልኩኝ። ለምን ብርቱ መንገዶች። ከዛ በኋላ ደግሞ ቀጣይ አሁን በራሴ ስም አድርጌዋለሁ። 2 ወር ምናምን ሊሆነው ሰዓሊት ስንዱ። እሺ ዩቲዩብ ግድ ይኖርሻል ስራዎችሽን እንትን የምትይበት። እሱስ ተመሳሳይ ስም ነው የሚሆነው? ሰዓሊት ስንዱ። አንቺን ማግኘት የሚፈልጉ በስልክ ቁጥርሽ ድንገት እንደ ሴትነት ሊያበረቱሽ የሚፈልጉ የኢትዮጵያ ሕዝብ ምስኪን ነው በየዓለም አለውና ስልክ ቁጥርሽን 0911 37 0624 ስንዱ ተስፋዬ። ሌላ ተጨማሪ ደግሞ ስልክ ራሱን ማለት ነው 07 08 37 0624 ራሱ ማለት ነው። ሳፋሪ ወደ ሳፋሪ ሲቀየርና አንተንም እግዚአብሔር ጠንካራ ብርቱ አድርጎ እዚህ ያደረሰክ እንግዲህ እግዚአብሔር ቸሩ መድኃኔዓለም ክብር ለሱ ይሁን። ለሀገር አብቅተዋል። የሁሉም እንጀራ ነክና እግዚአብሔር ከጎንክ ይሁን። ኪዳነ ምሕረት አግዛክ እዚህ ደርሰሃልና ክብር ለመድኃኔዓለም። ምክንያቱም ሳናመሰግን ማለፍ የሌለብን ነገር ስላለ ነው እና የኢትዮጵያ ሕዝብ ምርጥዬ ነው ስልክ ምንም ምክንያቱም ሰዎች መስራት የሚፈልጉትን ያግዛል፣ ለማይፈልግም ሊሳደብም ይችላል። ይሄ የተሰጠንም ስለሆነ ማለት ነው እና የሚሰሩ ሰዎችን ከምትሰድቡ ቢያንስ ቃላትን መርጠን ማበርቻ የሚሆኑ ግዴታ አፍ ስለተሰጠን ማውራት የለብንም ብዬ ነው ማስበው። ይሄ ነገር ደግሞ ሁሌ የምናገረዋለሁ፣ መልካም ነገር እንድዘራበት ሰውን እንዳነጽበት እንጂ እንድሰድብና ሰውን እንዳጎድፍ እንድገልበት አልተሰጠኝም ብዬ ነው ማስበው እና ላሳደግኳችሁ ለወለድኳችሁ ከማፀን ግድ የወጣችሁ ሳትሆኑ አስተምሬ ያበቋችሁ ልጆች የኔን ባህሪ ታውቁታላችሁ። እኔ የእውነት እግዚአብሔር ክብር ሰጥቶኛል። እውነት እኔ ትምህርት ቤት ውስጥ ገብቼ እኔ ካለው የእውነት አሁንም ኮሚቴ ነኝ። ኮዬ ፈቼ ላይ ተማሪዎች እኔ ከተናገርኩኝ ይሰሙኛል። ምንም ተደረገ ምንም ተቆጭኝ ምናምን እኮ አይደለም፣ ሚስጥራቸውን ይነግሩኛል። ስቲል ድራግ ዩዘር የሆነ ልጅ መጥቶ አጠገቤ ቁጭ ብሎ ይለፈልፋል። ዝም ነው የምላቸው። ተቆጭ አይደለሁም ስልክ አዎ የሆነ የእናትነት ፍቅር ግን አንተ ካልቀረብከው ልጅ ይሸሻሃል እንጂ አይቀርብም። ይሄን የምናገረው ምንድነው ትውልዱ ስለሚያሳስበኝ ነው። ቤተሰቦች ልጆቻችሁን ይሄ መልእክቴ ነው። ግልጽ አውሩበት። ለምን እችን የምናስረክባቸው ሀገር ከሀገርም በላይ ናት። ግድ ይስጠን። ስለ ትውልዱ ግድ አይሰጠንም። ብዙዎቻችን ስልካችን ነው፣ ብዙዎቻችን የሆነ ነገር ስራ ብቻ አይደለም፣ ምግብ ስለበላው እየኖርኩ አይደለም ብዬ ነው ማስበው። ግን በየሁሉም ቤት ይሄንን ስራ ስሩበት እላለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አንተም አክብረህ ስለጠራኸኝ ህመም ስለሆነ ስላመመክ ስለኔ ህመም ስለታመምክልኝ እስቲል ቤተሰቤ አቅ ቤተሰብ ውስጥ ማንንም አላወራውም። ይኸው ለመጀመሪያ ጊዜ አንተ ሚዲያ ላይ አውርቻለሁ። እንግዲህ ጌርሳም ሚዲያን ደግሞ በዚህ አጋጣሚ እንግዲህ ወንድሜ ያሬድ በጣም በርትቶ እንዲሰራ አግዙ ትላለሁ። ምክንያቱም
ያው መቼም ተጋገዛችሁ እንዳትሉን ከይቅርታ ጋር። ምክንያቱም የሚሰራ ሰው ይበረታታ። የስድብ አናድርገው። የስድብ መንደር ሲሆን ግር ብለን የምንሄድበት አናድርገው። ወንድሜን አግዙት በሚፈልገው ነገር እባካችሁን፣ ከጎኑ ሁለት የኪዳነ ምሕረት ልጅ ነው፣ አግዙልኝ። በዚህ አጋጣሚ ግን አንድ ያመጣሁለት ስጦታ አለን። ስጦታ ባለኝ ግድ ነው። ባዶ እጄን በጣም ምክንያቱም አዲስ ጎጆ ወጪ ነው። እሺ ቴንክ ዩ። የምወዳት የእውነት ልንገራችሁ፣ የምወዳት እምባይን አባሽ የሆነችዋን የኔ ውድ ሰማዕት፣ አሁንም ደጋግሜ ይላታለሁ፣ ቅድስት አርሴማዬ የሐሞት ጠጠሬን ልቅ አድርጋ አውጥታ ዛሬ ለመቆም ኢንፌክሽን ፈጥሮ እንግዲህ ብዙ ነገር የሆንኩ ሰው ነኝ። ሪፈር ተጽፎልኝ ይህን እንትን ያልኩ ሴት ነኝ እና በዚህ አጋጣሚ ሁል ጊዜ ስራዬ ብሎ እንዲያነብልኝ ይኸው ሰጥቼዋለሁ። ሳይገለጥ እኔ ነገርኳችሁ እንግዲህ ከይቅርታ ጋር። እግዚአብሔር ይስጥልን። በጣም ነው አመሰግነው። ሁላችሁም እኔ ቤት ስትመጡ ባዶ እጃችሁ እንዳትመጡ። በዚህ አጋጣሚ ባዶ እጃችሁ እንዳትመጡ። ጎጆ ወጪ ትላላችሁ። ኪዳነ ምሕረት ይስጥልን። ያለችኝ እናት ነች፣ እሷ ነችና አስበሽ እንደዚህ የሚያንጽ ነገር ይዘሽልኝ ስለምጣ እንደ መምህርነትሽም የሚነበብ ነገር እግዚአብሔር ይስጥልን። በእውነት መድኃኔዓለም ይስጥልን። አመሰግናለሁ። ኪዳነ ምሕረት ትስጥልን። በጣም ነው የማመሰግነው እህቴዋ። እዚህ ስቱዲዮ አክብረሽን ስለመጣሽ እናመሰግናለን። ሁላችሁም እህታችንን አግዙልን ለማለት እንወዳለን። ሁላችሁም ስንዱ ተስፋዬ ሳሊ መምህርት ስንዱ ተስፋዬ የቲክቶክ እና የዩቲዩብ አካውንቷን እዚህ ከስር ሜንሽን እናደርጋችኋለን። እርግጠኛ ነኝ መልካሙ ነገር እንደሚፈጠር። አሜን። አመሰግናለሁ።